ለምሳሌ ዛሬ አንድ ቀን ብቻ የጠጣ ሰው ሱሰኛ ይባላል። ለምሳሌ እኔ አሁን ጫት ያስጠላኝ ሀረር ነው። ቀሙን ከጠዋት እስከ ማታ ምናምን ሰለቸኝ። እኔ ራሴ የተጫወተው ሱሰኛ ስለነበርኩ እኔም እስቲ አሁን ይሄ ሳይንሱን የተናገርኩት አይደል? እስቲ ደግሞ እናንተ ከዚህ ጋር እስቲ ኤክስፒሪየንስ ካላችሁ አጫውቱ። አሁን ብዙ ጊዜ ማወቅ የምፈልገው መነሻ ፖይንቱ ማለት ነው። ለምንድን ነው ሰው እንደዛ ያስጠላው እዛ ጋር የሚሄደው? እኔ አሁን ሱስ ምንድን ነው የሚባለው ነገር ጥር ምጥን ባለ መልክ ያስቀምጠው ካልከኝ የአእምሮ መሰረቅ ይመስለኛል። ያሉት ካሻረጊ ወደ ሱስ እንዴት ነው የገባ ነው የሚለውን ነገር ቆም ብለን እንድናየው ነው። ሰላም ውድ የኒውማ ሚዲያ ተከታታዮች እንደምሰነበታችሁ። ዛሬ በአዲስ አቀራረብ መጥተናል። ዛሬ ልንወያይበት የምናነሳው ርዕስ ሰዎች እንዴት ወጣቶች የሚሆኑ ማንኛውም እድሜ ክልል ያሉ ሰዎች ወደ ሱስ እንዴት ይገባሉ በሚለው ላይ ነው። እዚህ ጓደኛዬ አራጋው ተስፋ ያለ፣ ሌላ የስነ አእምሮ ባለሙያ እግዚአብሔር አለች። ውይይታችንን በዚህ መልኩ እናስከትላለን። እንኳን ደህና መጣችሁ። እንኳን ደህና ቆይ። እግዚአብሔር ሀረር ነው አይደል የተማርሽው? ኦኬ። ብዙ ጊዜ ለዚህ ለስነ አእምሮ ሕክምና ብዙ ግብአቶች አሏቸው ይባላል ሀረር ላይ ማለት ነው። ብዙ ጫት ቃሚ ያለ፣ ብዙ ሱሰኛ ሰው አለ እና እንዴት ነበር የትምህርት ቤት ህይወቱ ላይ የነበራችሁ አክሰስ ነበራችሁ? ብዙ ሰፕላይ አለ ብዬ አስባለሁ። አብዛኛው ሰው ቲንክ የሚያደርገው ምንድነው ሀረር በቃ ብዙ ሰው ቃሚ ነው፣ ምንም እንደውም ከዚህ የሄደ ሰው ሁላ ጫት ሳይቀምስ ምን ሳይል አይመጣም፣ ወር ወደ ሌላም ሱስ ሳይመጣ አይቀርም። እና ይህን ነገር እንዴት ነበረ በትምህርት ቤት ህይወት ውስጥ? እስኪ ሀረር እውነት ነው እንዳልከው፣ ሀረርም እዛም ሙሉ የሀረርጌ ምስራቅም ምዕራብም ሀረርጌ ብዙ ለማየት ሞክር ያልሆኑ እንዳልከው ሲጋራም ጫት ሲጋራም ምናምን ይዞ ስለሚመጣ በጣም አለ ነው። ይሄ በጣም የመገፋፋቱ የሚያምረው የመግባት ነገርም አለ እንዳልከው ማለት ነው። እንደውም ብዙ ሰው አሁን ከመጣን በኋላ እዚህ ይጠይቃል፣ እንዲህ ምንም ሳትቀምሱ ምንም ሳትነኩ ይህችንም ዘለላ አልቀመሳችሁ ምናምን ይላል እና ስለዚህ በጣም ኢፌክት አለ። ግን በዛ ውስጥ የማይቅሙ ሰዎች አሉ። ስለዚህ አሁን እንደዚህ ወደ ሱስ በምንገባበት የሱስ እኛ የምንወያይበት ጥርሳችን የሚሆነው ወደ ሱስ እንዴት ሰዎች ይገባሉ እና ያ ፒር ፕሬዠር የምንለው ወይ ትራውማ የምንለው ወይ የተለያዩ እንደዚህ ኮዞች አሉት አይደለ? ወደ ሱስ ሰዎች ይገባ ያንን ዲፌንስ አድርገው ነው እነዛ ሰዎች እዛ ሶሳይቲ ውስጥ ቁጭ ብሎ ላይቀሙ የሚችሉት ኦር ሱስ ላይ ጠቀሙ የሚችሉት። እንግዲህ አሁን በሚቀጥለው ባለው ውይይት የምናነሳ ይሆናል እና እዛ ውስጥ ባለው ለምሳሌ እኔን ብታነሳልኝ እኔ አሁን እንግዲህ ተምር ያለውም የተወሰነ የስራ ኤክስፔሪንስ እዛ አድርጌያለሁ እና በዛ ውስጥም ሆኖ ጫትም ምንም እግዚአብሔር ፈቅዶልኝ ያው ሳልጠቀም የወጣሁት ከምን አንጻር ነው? ሳይፈትን የፒር ኢንፍሉዌንስ፣ የጓደኛ ግፊት፣ የማያስጨንቁ ነገሮች ሳይኖሩ ቀርቶ ሳይሆን ግን ራስን ኮንትሮል በማድረግ አሁን የምናነሳቸው ሺዎች ይሆናሉ የተለያዩ ነገሮችን በመጠቀም ለማለፍ ሞክሬያለሁ ብዬ አስባለሁ። እንግዲህ ዝም ብለን ወደ ነገራችን ገባንና ሰው ብዙ ወል እንዲረዳው ሱስ ምንድን ነው ራሱ መጀመሪያ ዝም ብለን እኛውን ሱስ እንደዚህ ነው ምናምን ነገር ከምንለው ይዘህ ሳይንቲፊክ የሆነ ነገር ሜጀር የሚደረግበት ነገር ስላለው እስቲ ያችን ነገር ትንሽ እንዳልከው ነው እና ሱስ ብዙ ጊዜ የምናስበው እኛ በቃ የሆነ የሚጠጣ ሰው የሚጠጣ ሰው ብቻ ሰብስታንስ አዲክሽን የሚጠጣ ሰው ብቻ ወይ ደግሞ አንድ ቀን ጠጥቶ የታየ ሰው ምናምን ብቻ ሱስ ያለበት ብዙ ጊዜ ብለን በተለምዶ እናወራለን። ግን ሱስ ሲገለጽ እንዴት ነው? አንደኛ የተለያዩ ሱሶች አሉ። መልካም መጠጥ ጀመራል፣ ጫት ሊሆን ይችላል፣ ሲጋራ ሊሆን ይችላል፣ የተለያዩ ድረጎች ሊሆን ይችላሉ፣ ፕሪስክራይብ የሚደረጉ መድኃኒቶች ኖርማሊ ለሕክምና የሚጠቀማቸው መድኃኒቶች ሊሆን ይችላሉ። እንደገና ደግሞ ጋምብሊንግ የምንለው ይሄ ቁማር የምንለው በተለምዶ ጌም በጣም ኦቨር ከመጠቀም እንደገና ደግሞ ከሶሻል ሚዲያ ጋር በተያያዘ ከኢንተርኔት ጋር በእነዚህ ጋር በተያያዘ እና የመሳሰሉት ናቸው። ይሄ ደግሞ እንዴት ሆኖ ነው ሱስ የሚባለው ደግሞ ጨበጥ ተብሎ ሲባል አንደኛ ያ ሰው ቶለራንስ ይባላል። መጀመሪያ ለምሳሌ ዛሬ ብቻ አንድ ቀን ብቻ የጠጣ ሰው ሱሰኛ ይባላል። ደጋግሞ የሚጠጣ ሰው ከዛ ደጋግሞ እየጠጣም ደግሞ እየጨመረ ይመጣል። ቶለራንስ የሚባለው ልክ ያንን በሚጠቀምበት ሰዓት መጀመሪያ የነበረው ፊት ነገም አይኖርም። ስለዚህ ምን እያደረገ ይጨምራል። ዛሬ አንድ ከሆነ 2 3 4 እያደረገ እየጨመረ እየመጣ አሁንም
ኢፌክቱ አልሆን ሲለው እንደገና ደግሞ መልክ ያደርገዋል። ሌላ ነገር ደግሞ ይጨምርበታል። ጭሱ መጠጥ ከነበር ወደ ጫቱ ሲጋራ እያለ ያመጣዋል። ይሄ ቶለራንስ የምንለው አለ። ሲቀጥል ዲፔንደንስ የምንለው አለ። ዲፔንደንስ ደግሞ መደገፍ እዛ ላይ ማለት ያንን ካልተጠቀመ ስራውን መስራት አይችልም፣ ቀኑን መዋል አይችልም፣ ከሰዎች ጋር መግባባት አይችልም። ይሄ ሶሻል ኦኩፔሽናል እና ምንለው ፈንክሽኖቹ ይቸገራል ማለት። ሌላው ደግሞ ዊዝድራል ኢፌክት የምንለው ነው። አንድ ሰው በማይጠቀምበት ሰዓት ለምሳሌ መጠጥ ከሆነ እጁን ያንቀጥቀጥ ሊኖር ይችላል፣ መጨነቅ ሊኖር ይችላል፣ የተለያዩ መበሳጨት፣ ሬስትለስ መሆን፣ እነዚህ ነገሮች ዊዝድራል ነገሮች የሚያሳይ ከሆነ እነዚህን ጨብጦ አንድ ላይ ሲይዝ ነው ሱስ ብለን የምንገልጸው ማለት ነው። አሁን እንደው አብዛኛውን ጊዜ ፊልም እናደርገው ነገር አለ። ምንድነው እንዲህ ትኩረት ብናደርግበት ደስ የሚለኝ ራሱ እንትን የሆነች ተርኒንግ ፖይንት አለች። የሆነ ሱስ ለመጀመር ሰዎች ተርኒንግ ፖይንት አላቸው። ለምሳሌ መጀመሪያ ጫት ስቅም እንዴት እንደነበረ እኔ በራሴ አውቀዋለሁ። አንድ የመጀመሪያ ሲጋራ ሳጨስ እንዴት እንደነበረ አውቀዋለሁ። የመረበሽ ስሜት አለው፣ ደስ የማይል ስሜት አለው። ግን ያ ነገር እያለ እንኳን ገፍተን እንዴት ነው የምንሄድበት? አሁን የተለያዩ ኮዞች አሉ። ለምሳሌ እንትን የምንላቸው አሉ አይደል? የምናስቀምጣቸው የጭንቀት ምልክት፣ የድብርት ዲፕሬሽንን ለመገላገል ምናምን እያለን ነው አይደል? እሱስ ግን እንደዚህ አይነት ጉዳቶች የሆነ እንደዚህ ያልተረጋጋ ስሜት እየሰጡን እንኳን ያን ነገር ለማድረግ እንደዚህ የሚያስኬደን ያቺ ትርኒንግ ፖይንት እንዴት ናት የምትገለጸው? እኔ ልመልስ ይህንን በሚመለከት ምክንያቱም እኔ ራሴ የተጫወጫወ ሱሰኛ ስለነበርኩ አይ ፕሮባብሊ ሃቭ ኢንሳይት ምንድነው እኔ አሁን ሱስ ምንድነው የሚባለው ነገር ጥር ምጥን ባለ መልክ ያስቀምጠው ካልከኝ የአእምሮ መሰረቅ ይመስለኛል። የአእምሮ መሰረቅ ወይም ደግሞ አእምሮ ያለውን የመወሰን አቢሊቲ የሚሰርቅ እና ፍላጎትህ የሚነዳ ይሆናል። ምክንያቱም ያ ሱስ የሚባለው ነገር ሊትራሊ አንተ መጀመሪያ ሲጀመር ትቆጣጠረዋለህ። ስትፈልግ ያው እንዳልከው ስትቀምሰው የሚጎመዝዝ የሚመር ነገር ነው ሁሉም ሱስ። አሁን እኛ ከምንጠቅሳቸው ነገሮች ቢራም ብለው ገና ህፃነታችን የመጀመሪያውን ፓፍ ስናደርግ አስታውሰው ከሆነ በጣም የሚጎመዝዝ እና የማይጣፍጥ ስሜት ነው። አረቄም በጣም የሚያቃጥል ምናምን ነገር ነው። ሲጋራ በጣም የሚያስል የሚያሳምም ነገር ነው ሲወሰድ እና ላይክ እንደዚህ አይነት አፌክት እያለው ነው ሰዎች የሚንገባበት እና መጠየቅ እንችላለን። ለምን አደረግነው? ኪሪዮሲቲ የማወቅ ፍላጎታችን እቺ ብዙ ጊዜ በወንዶች የማየው ነገር እኔ የማቾነት መገለጫ ላይ እንዴት ያቅተኛል የሌላ ሰው ካደረገው እንዴት አላደረገውም ብለህ የሚያስከትለው መዘዝና ከኋላው ያለውን እጅግ አስከፊ እውነታ ሳትረዳ ዝም ብለህ ያን ነገር ኮንሱም በማድረግ ልታገኝ የምችለው ደስታ ያለ ይመስላል። ፌክ የሆነ ደስታ ነው፣ ቴምፖራሪ የሆነ ደስታ ነው። አዝሬዝ ከሆነ ሕክምናም እንደሚገልጸው ትንሽ ሲጋራ ሲያጨስ ሰዎች የተነቃቁ ይመስላቸዋል። የአርቲፊሻል መነቃቃት ይሰጣል። መጠጥ ስንጠጣ ትንሽ ደስታ የሚመስል ነገር ሪላክስ ታደርጋለች። እንደ ልባችን ማውራት እንጀምራለን። ኮልታፋ ንግግራችን ይፍታታል፣ የተፍታታ ይመስለናል። ድፍረታችን ከየት እንደሚመጣ እናውቀውም። በተለያየ የህይወት ስርዓት ውስጥ ደፋሮች እንሆናለን። ላይ ብሶታችን ለመናገር ይሁን የፍቅር ስሜታችን ለመግለጽ ይሁን ላይክ ከሌላ ሰው ጋር ያለንን ግጭትም ይሁን ሰላም ይሁን ለመግለጽ ያቺ መጠጧ እንትን ትረዳናለች እና ያችን ነገር እንለምዳታለን እና ትመቸናለች። ከዛ በኋላ ምን ይሆናል? ላይክ ተራሴ ኤክስፒሪየንስ ከዛ ውስጥ መውጣት በጣም የተለየ ዓለም መስሎ ይታየናል እና ያንን ዓለም ትቶ መውጣት በጣም ከባድ እየመሰለ ያን የሱሱን ዓለም ሞር እያዳበር ነው ያለና ግን መጀመሪያውን ያ ነገር አሁን ለምሳሌ የተለያዩ ኮዞች ይኖሩታል አይደል? አሁን ለምሳሌ እንደዚህ ብለን የምንላቸው ኮዞች አሉ። አሁን ሰው ልጅ ሱስ ለመጀመር የሚያበቁት ማለት ነው። እንደዚህ የምንላቸው ነገሮች አሉ። አሁን በሳይንሱ እንግዲህ ብዙ በዋናነት 5 ፋክተሮች አሉ ከዚህ ጋር በተያያዘና እነዚህ ፋክተሮች ናቸው የሰው ልጅ አንድ የሆነ ግለሰብ
ወጣት ምን በለው ኦልድ ኤጅ ላይ ያለው ወደ ሱስ ይገባል ተብሎ የሚታሰባቸው በዋናነት 5 ፋክተሮች አሉ። አንደኛው የባዮሎጂካል ፋክተር የምንለው ነው። ባዮሎጂካል ፋክተር ስሩ ደግሞ ብዙ ይይዛል ማለት ነው። ከነዛ ውስጥ አንደኛው ጄኔቲክስ የምንለው ነው። ለሱስ የተጋለጠ የሚሆን ጄኔቲካሊ ለሱስ የተጋለጠ ይሆናል። ይሄ እንዴት ነው ብለን ስናስብ ለሁሉንም ሱስ ማንኛውም ሰብስታንስ ሊሆን ይችላል፣ አልኮልም ሊሆን ይችላል፣ ጫትም ሊሆን ይችላል። ሁሉንም ሰብስታንስ በጄኔቲክ ከአሁን ጄኔቲክ ስንል ብዙ ጊዜ የምናስበው ኦኬ እናታችን ወይ አባታችን ብዙ ጊዜ ይሄ የእናት አባት ቁርኝት እነሱ ስለወለዱ ምናምን ተብሎ ይታሰባል። ያ ብቻ አይደለም ግን አሁን ጄኔቲክስ ሲባል አንዱ ጂን አይደለ? ጂን ነው ከእናት ወይ ከአባት የምንወርሰው ወይ ደግሞ ወደ ይሄ ትዊንስ ይሄ የመንታዎች ግንኙነት ወይ ደግሞ የቅርብ ዘመድ የምንላቸው ጂን ነው የምንወርሰው እና ይሄ ጂን ምን አለው የዶፓሚን ኢፌክት አለው እና ዶፓሚን ደግሞ ፕሌዠርን የመፍጠር ፕሌዠር ማለት የሆነ ደስታን ውስጥ ደስ የሚል ስሜት የመፍጠር ሪላክስ ማድረግ እንዲህ አይነት ነገሮች አሉት እና ያንን ሲጋባብን ያንን ይዘን ስንመጣ አንደኛው ይሄ ነው ከጄኔቲክ ጋር። ሁለተኛ ደግሞ በቤተሰብ ወደኋላ ባለው ሜንታል ዲስኦርደር ካላቸው ለሜንታል ዲስኦርደር የምላቸው ድብርት ሊሆን ይችላል። ከበድ ያሉ አይምሮ እና ስኪዞፍሬኒያ ባይፖላር ነው የምንላቸው የመሳሰሉት እነዚህ በሽታዎች ካሉ ቤተሰብ ላይ ሞር ለአዲክሽን ተጋላጭ ይሆናል ማለት ነው። ስለዚህ ከጄኔቲክስ ውስጥ ሁለተኛው ይሄ ነው። ሶስተኛው ደግሞ ልክ አሁን ለምሳሌ የመቻል አሁን ወደኋላ ያለው ይሄ ጂንን ስንወርስ ይሄን ጂን ስንወርስ ቤተሰብ ሊሆን ይችላል፣ የቅርብ ዘመድ ሊሆን ይችላል። ለምሳሌ ይሄ አልኮልን ለምሳሌ አንድ ሰው ሲጠጣ አንተ አሁን ለምሳሌ በፊት ብዙ ለምሳሌ አርቄን ብናነሳ ለምሳሌ 3 መለኪያ በቃ በቂ ሊሆን ይችላል። ልትወድቅ ትችላለህ። እስከ 10 ሊትር ምናምን ግማሽ ሊትር በጣም ብዙ ነው። አይጥለኝም እሱ ራሱ በቃ ይሄ የማይጥለው አለ፣ ምንም የማይመስለው የማይሞቀው አለ፣ በቢራ ብቻ ደግሞ የሚወድቅ አለ። ልጊያ ምንድነው ያ ይወረሳል ብሎ ነው የሚያነሳው ማለት ነው ሳይንሱ ባይዘውና ይሄም አንዱ ኢፌክት ነው። ስለዚህ ያን ይሄ ችሎታው ያንን የመያዝ እና ያለመያዝ ችሎታውም አንዱ የሚወረስ ነገር ነው ማለት ነው። እና በዋናነት ጄኔቲክስን ከ40 እስከ 60% ነው አፌክት የሚያደርገው አዲክሽን ላይ ብሎ ነው የሚያስቀምጠው ማለት ነው ሳይንሱ። በጣም ትልቅ እኮ ነው። ብዙ ነው በጣም ትልቁን ፐርሰንት። ስለዚህ ድሮ በጄኔቲክስ ነው ያዘኝ ብዬ ነበረ ብዙን በደንብ እንዲቀበሉኝ አክሰፕታ አይ በቃ የዘር ነው ምናምን ብለው እንዲተውልኝ ማለት ነው። አሁን ደግሞ ሁለተኛው ምንድን ነው የሚሆነው? ሁለተኛው ደግሞ ባዮሎጂካል ላይ ስንሄድ ብሬን ኬሚስትሪ የምንለው አለ። ብሬን ኬሚስትሪ ማለት ጭንቅላታችን ውስጥ ዋናነት ኒውሮትራንስሚተር የምትባል አንድ መልእክተኛ አለች። ምንድነው መልእክት ሜሴጅ ከጭንቅላታችን ወደ ሰውነት ይሄን አድርግ እያለች የምታስተላልፍ ያንን ሜሴጅ ተቀብሎ ነው ያንን የሚያስኬደው ሰውነታችን እና ብሬን ውስጥ ዋና ስራዋን የምትሰራው ኒውሮትራንስሚተር ናት፣ ሜሴንጀር ናት ማለት ነው። ስለዚህ የቁራ መልእክተኛ መሆን ትችላለች አዲክሽን ሲኖሩ ምናምን። እንደገና ደግሞ እርግብ ደግሞ የምትሆነው አካባቢ ኦብዘርቭ የሚያደርገውን ነው ወደ አእምሯችን መጥቶ ትራንስሚት የሚያደርገው ወደ ሰውነታችን አይደለም። እሱ ሌላ ፋክተር ነው። ይሄ ባዮሎጂካሊ ነው። ይሄ ባዮሎጂካሊ በራሱ የሚሰራው ነው። ከአካባቢ ያየው ሳይሆን ልብጣለህ እና በዋናነት ኒውሮትራንስሚተር የምንላቸው እንዳልኩ ሜሴንጀር ናቸው። ስለዚህ መልእክት አስተላላፊ ናቸው። እነዚህ ውስጥ 5 ናቸው ከኒውሮትራንስሚተር ውስጥ። ስለዚህ አንደኛው ዶፓሚን ነው። ሁሌ ብዙ ጊዜ የምናውቃት ዶፓሚን የምትወደድም በሱስ ሁሌ ትነሳለች እና ዶፓሚን ናት። እና ዶፓሚን በዋናነት ስራዋ የምትሰራው ሜሴጅ የምታስተላልፈው ምን አይነት ነው? ቅድም ያነሳ ነው ፕሌዠር ላይ ነው ማለት ነው። ደስታ መፍጠር፣ ይሄ ለየት ያለ ውስጥን ደስታ መፍጠር፣ ማነቃቃት እዚህ ላይ ነው የምትሰራ ዶፓሚን ማለት ነው። በራሷ ናቹራሊ አለች ሰውነታችን ውስጥ። ስለዚህ ስቴብል ሆኖ ከሄደ ኖርማል የሆነ ማንነት ይኖረናል። ስቴብል ካልሆነ ግን ከፍም ሲል ለምሳሌ ሳይኮሲስ ይሄ ስኪዞፍሬኒያ ምናምን የሚለውን ነገር ያመጣል። ከፍ ሲልም አይመከርም፣ ዝቅ ሲልም እንደዛው። ስለዚህ በዋናነት እነዚህ ነጫት ምናምን የመሳሰሉት እነዚህ ሰብስታንሶች ሄደው ያ ሰው በሚጠቀምበት ሰዓት ዶፓሚን ኖርማል ብሎ ሀይ እያደረገው ይመጣል። ስለዚህ ሀይ በሚሆንበት ጊዜ
ያ ሰው በጣም ደስተኛ ይሆናል ማለት ነው። ከዛ ሰብስታንሱ ላይ መደገፍ ይጀምራል። ሰብስታንሱ ላይ ያን ደስታ ሁሌ ለማግኘት ይፈልገዋል እና ናቹራሊ ሳይሆን የሚያገኘው ከጫቱ መሆን ይጀምራል ማለት ነው። ጫቱም ደግሞ ትንሽ ለምሳሌ ኤግዛምፕል ነው ጫትን የወሰድኳትና ጫቱም ሁሌ ለምሳሌ በትንሽ በዶዝ በተጀመረው እየተወሰደ ሲሄድ ኢፌክቱ የቀነሰበት ይመጣል። ቅድም ቶለራንስ ያላት ነገር ማለት ነው። ስለዚህ ዛኔ ምን ሆናል ግዴታ አንተን እየጨመረ ይመጣል። ኮንሰምፕሽኑ ይጨምራል። ኮንሰምፕሽኑ እየጨመረ ይመጣል። የዛኔ ምን ይሆናል ያንን ናቹራል የሆነው ዶፓሚን ይጠፋና ስለዚህ በዚህ ይተካል ማለት ነው። ይሄ ምን አይነት ችግር ይፈጥራል? ያን በሚያቆምበት ሰዓት ያ ሰው ዲፕሬሽን ውስጥ ለዲፕሬሽን ይጋለጣል። ለተለያዩ ሳይኮቲክ ሲምፕተሞች ይጋለጣል። ስለዛ ዲፔንደንት ሆኖ ይቀራል ማለት ነው። ሶ ዶፓሚን እችን ነው የምትሰራው ማለት ነው። ስለዚህ ያንን ህመም ዲፕሬሽኑን ለመቋቋም ዲስፐርሰናስ ያን ነገር መጠቀም ሱሰኛ ሆነ ማለት ቶለራንስ ያላት ነገር ሱስን ስታደርጉ ቶለራንስ ከዛ ዲፔንደንስ አላለ ዲፔንደንት ይሆናል ማለት ነው። ወደ ዲፔንደንስ ይሄዳል ማለት ነው። ሶ ከነዚህ ውስጥ ዶፓሚን እችን ነው የምትሰራው። ከዶፓሚን ቀጥሎ ደግሞ ግሉታሜት ይባላል። ግሉታሜት ማለት በዋናነት ግሉታሜት ለርኒንግ እና ሜሞሪ ላይ ነው የምትሰራው። ለርኒንግ እና ሜሞሪ ላይ ስለዚህ ለርኒንግ እና ሜሞሪ ስንል ለምሳሌ በህይወታችን ውስጥ አንድ ሰው ወክ ማድረግ ወይ ደግሞ ማንበብ ሀቢቱ ሊያደርግ ይችላል አይደል? ለምሳሌ ማንበብ እኔ ልወድ እችላለሁ። ስለዚህ ከልጅነቴ ጀምሮ እያነበብኩ መጥቻለሁ። ያ ምንድነው ለርን ያደርገዋል። ከዛ ሚሞሪ ውስጥ ያስቀምጣል ብሬናችን። ይሄ ስራ የሚሰራው ግሉታሜት ነው ማለት ነው። ከዛ የሆነ ሰዓት ሁሉ ባረገው ዋቆመ ያን ነገር የሆነ ነገር የጎደለብኝ ስሜት ሰማኛል ይለኛል። ብሬኔ ነው የሚነግር። እቺ ግሉታሜት ናት ይሄንን ኢፌክት የምትፈጥረው ማለት ነው። ስለዚህ ያ ነገር ምን ይሆናል ማለት ነው። ስለዚህ ልክ የሆነ ነገር የጎደለኝ ስለሚመስለኝ ወይ መለስበታለሁ። ከቀረም ያው ከተወሰነ ጊዜ በኋላ ሜሞሪም ያው እየወረደ ስለሚመጣ ይቆማል። ስለዚህ ልክ ያም አዲክሽን ምንድነው አንድ ሰው እንደሱስ ነው የሚቆጠረው ነው እንደሱ ተጠቀመ ሳይሆን ሰብስታንስ ይሄ ፖዚቲቭ ለርኒንግ ፖዚቲቭ ሜሞሪ ይሄ ፖዚቲቭ ለማን ሀቢት ነው ይሄ ማለት ነው። ሁሉም ማድና ሱስ ብለለየው ሀቢቹዋላችን ተደጋጋሚ የሆነ እንትን ነገር ነው። ኦፍ ኮርስ ደግሞ የግሉታሜት ትክክለኛ ናቹራል ስራዋ ነው። ናቹራል ስራዋ ተቀባይነት አለው። ይሄ ተቀባይነት ታስ ነው ይሄ ሁለተኛ ነገር ግን አዲክሽን አሁን ሰብስታንስ የሚጠቀም ሰው ግን በሚጠቀምበት ሰዓት አእምሮ ምን ያደርጋል? ለርን እያደረገው ይመጣል። አዲክሽንን እንደ ኖርማል ነገር አድርጎ ይቀበላል። ለርን ያደርገዋል፣ ሚሞራይዝ ያደርገዋል ማለት ነው። ተሴ ልክ እንደ መጽሐፉን ወይ ወኪንጉን እንደያዘው ይሄንንም ይዘዋል ማለት ነው። ሶስተኛው ጋባ ነው። ጋባን ባጭሩ ምን አይነት ስሜት ይፈጥራል ብለን ወይ ካልም ያደርገናል። በጣም ሄክቲክ ከሆነ የስራ መደባችን ወይም ደግሞ ከሰው ጋር ተጋጭተን ቢሆን ወይም ደግሞ አለመግባባት ኖሮ ቢሆን ወይም ህይወታችን ውስጥ አንድ ትንሽ ሼክ ያደረገን ነገር ቢኖር መረጋጋት የምንችልበትን እንትን የሚያስይዝ ጨብጠን ለዛ ነው ከጋባ ጋር በተያያዘ ብዙ ጊዜ የሚጠቀሙት መድኃኒቶች አሉ። አሁን ይህንን ጋባ የሚተካውን ለምሳሌ ቤንዞዳይዘፒን የምንላቸው አልኮሊን ስሜት ይፈጥራል። ስለዚህ ያንን እንደ አንድ እኛው ኖርማሊ እንደ እንቅልፍ ምናምን የምንጠቀመው መድኃኒት ነው። ነገር ግን ያን ኢፌክት ስለሚፈጥር ብዙ ጊዜ በዛ ሱስ የሚይዛቸው ከጋባ ጋር በተያያዘ። እሺ አምስተኛው ምን ይባላል? አምስተኛው አራተኛው ሴሮቶኒን ይባላል። እሷ ደግሞ ከሙድ ጋር በተያያዘች ነው። ሙድ ስዊንግ ሴቶችን በፔሪድ ጊዜ ወንዶችንም አንዳንድ ያው የምትፈተነው ከሙድ ስዊንግ ጋር እሷ ናት፣ ሴሮቶኒን ናት። እዚህ ጋር አሁን ባላችሁ ኤክስፒሪየንስ እስቲ እኔም እስቲ አሁን ይሄ ሳይንሱን የተናገርኩት አይደል? እስቲ ደግሞ እናንተ ከዚህ ጋር ኤክስፒሪየንስ ካላችሁ አጫውቱ። ለምሳሌ አሁን ግራ የገባኝን ነገር ልንገርሽ። እንደ ሙዚ ያደረገኝ ነገር የለም። አሁን እሱ ሲጀምር ሲያዞረኝ ነበር፣ ሲያስታውከኝ ነበር፣ ያጥወለውለኝ ነበር፣ በጣም ያስጠላኝ ነበር። ግን ጠዋት ተመልሼ እዛው ነኝ ይመስለኝ የሆነ ግሬስ ለማግኘት ጓደኛ ጋር ምናምን አብሮ በቃ ይቅማል
ያጨሳል እኮ እሱ ምናምን ነገር እንዲባል አይነት ነገር ነው እኔ ይመስለኝ። አራዳ ለመባል ነው። ሌላውን ለምሳሌ እሱ ብቻ አይደለም። አሁን በራሴ ኤክስፒሪየንስ መጠጥ ስጠጣ I feel like I'm on the top of the mountain. ከፍታው ነው የሚሰማ። በጣም በቃ ከፍላለሁ። ከማን በላይ ነኝ። ይሄ ወሬ ችግሬ ምናምን በሙሉ የት እንዳለ አላውቅም። ምንም እኮ በጣም በተወጫጨቀ ልብስ ነው የምኖረው። ገላይ ለመናገር ድፍረት ወራት ተቆጥረዋል ሁሉ እረሳዋለሁ ያንን ሁሉ እና ያ የግሩም ፊልም አይነት እንትን መጣ ላይ በጭስ ተደብቄ አይነት እሱ በጭስ ነው የተደበቀው፣ ግን ስትደብቂ ደግሞ it's a different story። እንትን ነው ድራግ ነው ያው ድራግ እንደውም ፈሪ ያደርጋል እኮ ፊልሙ ድራግ እንደውም ፈሪ ያደርጋል አይደል? እኛ ሀገር እኮ ብዙዎቹ ድራግ ሲወስዱ እኔ አሁን እዛ የተወለድንበት አካባቢ 4 ኪሎ አዋሪ አካባቢ ይሸጥ ነበረ። እንትን እንደዚህ ድራግ ምናምን ይወስዳሉ። ከዛ እኔም የሆነ ጊዜ ሞክር ነበር እና ሰንበዲ ይመጣል አጭሶ ጉልት እንግዲህ ገበያ ነው አዋሪ። በጣም ብዙ ሰው በሚመላለስበት ሰዓት እዛ ጋር እና እዛ ጋር ቁጭ ብለው ተመስጠው ታያሉ። ምንድን ነው ምናምን ታየዋለህ ይባባላሉ። ሰውን ለራሳቸው የሚሰጣቸው ሜሴጅ አለ። በኋላ ግን እኔ የተረዳሁት ነገር ከጀመርኩ በኋላ ማለት ነው የተረዳሁት ነገር ሁሉን ነገር ፍራስትሬት ማድረግ በቃ እያንዳንዷን ነጥቧ ምናምን ነገር መከታተል። ግን ወደዛ ህይወት እንዴት አሁን የመጀመሪያ ሙከራዬም ትክክል አይደለም። አሁን ቅድም እንደነገርኩሽ ነው እኔ የሚሄድበት አካሄድ በቃ ከሌ ያጨሳልና እኔ በቃ ማጨስ አለብኝ ሰንበዲ ከሌ ይቅማል አራድነት እንደዛ በሚለው እንጂ እኔ ኮንፈርት የሚሰጠኝ ነገር የለም። ግን አንዳንድ ሰዎች የሚሰጣቸውን ሙድ ደፋር የሚያደርጋቸዋል። ለምሳሌ መጠጥ ሲጠጣ ድፍረት ብቻ አሁን ድፍረት ሴት ላይ ድፍረት ከጠጣ በኋላ ደፍራለሁ። ከጠጣ በኋላ ይደፋዋል ነበር የሚባለው። ለምሳሌ ገንዘብ መጠየቅ ገንዘብ የሆነ ኮሜዲያን ያሲኖ የሚባል መንገድ ላይ እንዲመጣና ምንድነው የቲክቶክ ሶሻል ሚዲያ የድሮ ጓደኛውን ያገኛታል ሰክሮ ማለት ነው። ያው እሱ እኛ ጋር ያለ ባህሪ ስለነበረ ያነሳሁት እሱን እና ያገኛትና በቃ አንተ እንደዚህ ጠጥተህ እንደዚህ ሆነ ነገር ጎበዝ ተማሪ ሆነ ምናምን ነገር ትላለች። ኧረ እኔ እኮ በቃ ለጊዜው ነው የጠጣሁት በቃ 100 ብር ብቻ ስጭኝ ይላታል። ከዛ በኋላ በቃ እኔ እኮ እሰጥሃለሁ ብር ችግር የለም ምናምን ነገር እና ቦርሷን ትፈልጋለች። በቃ 50 ብር ቢሆን ስጭኝ ምናምን ነገር እንግዲህ አሁን ገንዘብ የማግኘቱ ላይ ነው ድፍረቱ። ከዛ ይቀጥላል 20 ብር እስኪ ኧረ አልያዝኩም ሜቴ በብቻ ድሮም አንቺን አቅሻለሁ ዝም ብለሽ ነሽ ምናምን ነገር መጀመሪያ እንዴት አክብሮ እንደሚያናግራት ከዛ በኋላ እንደዚህ ነው። ግን አሁን እዛ ደረጃ የሚያደርሰው ነገር ሰው ልጅ እንደዚህ መግባቱ ሱስ ውስጥ ማለት ነው። እኔ አሁን ምናልባት ግን አሁን ሳታልፈው እሱ ካነሳው ጋር ከምክንያቶቹ አንዱ ይሄ ሶሳይቲ ያለ አይደል ሶሻል ፋክተር ነው አንደኛው እና አሁን ይሄ ለምሳሌ ሰዎች አሁን ለምሳሌ ለምግብ ስጠይ ምናምን ከምትላቸው ለሱስ ምናምን በጣም በቃ ብር ታገኛለህ በቃ ለሱስ ተቸግረው ስለሱስ ሳይቸገር አልሰጠም ያለኝን ሰው ተሳድቤ አውቃለሁ። ኦኬ እኔ የሰፈር አስተማሪን ልጅ እዚህ ሳይተምረት ጀርባ አንድ ትምህርት ቤት የለም ሜሪላንድ ነው ምንም እዛ ጋር አግኝቼው ስታይም ቢያው ምግብ ከፈለክ ልግዛልህ ምግብ ልበላበት ነው ስለው እና ልግዛልህ አለኝ። ገንዘብ ውስጠኛ አልኩት ሰደብኩት ሰክሬ ነበር እና በጣም ይቆጨኛል ነው ግን አሁን ያልሻቸውን እነኝህን 5 ፋክተሮች ኮንሰርቭ የሚያደርገው አሁን እኛ ኑሯችን ራሱ ህይወቱ ሶሻል ዓለም ውስጥ ስንኖር ምንድነው የምናደርገው መሰለህ እኛን አይደለም የምንቀልበው እነኛን ቅድም የጠቀሻቸው ነው ምስቱን ፔዲሚን ምትይወቅ እነኚህን ነገሮች ፊድ ማድረግ ነው እነሱን አክቲቬት ማድረግ ነው የኛ የምንጠጣው። አንዳንድ ጊዜ በሀሳብሽ አለው ለምሳሌ መጠጥ ምግብ አይደለም ሆድ አይሞላም ዝም ብሎ ስትሸናው ነው የምትለው ቴዎሊቲ ሳቲስፋክሽን አእምሮ ላይ ነው ቀወሽ ስንልና ገድገድ ሲያደርገን ልክ እሰይ ገኘሁት የምትይው ነገር አለ። ግን እንጠቀማለን ከዛ አንጠቀምም። ግን የምናስደስተው ውስጣችን የሚደሰተውና ያ እኛን የምንጠጣውን መጠጥ ተጠቅሞ እኛን የሚያረጋጋን እንትኖች አሉ ቅመማ ቅመሞች አሉ እንግዲህ ሰውነታችን ውስጥ ያሉ የአካላችን ክፍሎችና እነሱ ናቸው ይመስለኛል ትሪገር የሚያደርጉት። ለምሳሌ
ልክ የተወሰነ ሰዓት ላይ ስትደርሺ ያቺ መጠጥ መጀመር የምትፈልጊበት ሰዓት ላይ መጀመሪያው ነው። አሁን ትክክለኛ አሁን እንዲሁ ብዙ ጊዜ እኔ የማይገባኝ ነገር ይሄ መጀመሪያ ላይ ያለው አገባቡ ሲስተሙ ነው። እኔ ሱሱ ማለት ነው በየትኛውም መንገድ ይምጣ ከሆነ በኋላ አንድ ጊዜ የሆነ አዲክሽን ነው አይደለም የሚባለው ከተጀመረ በኋላ ማለት ነው። ግን መግቢያዎቹ ማለት ነው መግቢያዎቹ በጣም የሚገርም አሁን ለምሳሌ እኔ አሁን አንድ ጓደኛዬ ምን አለ መሰለሽ ሲጋራ አባትዬው ያጨሳል ይልከዋል። ከዛ እሱ አጭሶ ግቢ ውስጥ ይጥላል ሳሙኤር ከቤት እሱ ማጨሱን ያየው ከግቢ ከእንትን ውጪ ነው ከቤት ውጪ ነው ከመኖሪያ ቤቱ ውጪ ነው ማጨሱን ያየው እና ደጅ ላይ አጭሶ ግን ጥሎት ነው የሚገባው። እዛ ያ ልጅ ያነሳል ያጭሳል። ከዛ አሁን ትራያል ነው። በሌላ አንግል ደግሞ ማለት ነው በሌላ አንግል ደግሞ እናትና አባት ሱሰኛ ሆነው ልጅ እኔ 5-6 ሆነን በምንቀምበት ቤት ውስጥ ጫት የሚባል ነገር አይነካም። መጠጥ ነው የሚባል አባትየው ጠጪ ነው፣ እናትየው አቃሚ ናት። ልጁ ግን በፍጹም አይነካም። እኔ አሁን እንደዚህ ሁለቱ ምንድነው ዲፈረንሳቸው ላገባባቸው ማለት ነው። ይሄኛው ልጅ ሱስ እንዴት አልተጠቀመም? ያኛው ልጅ ለምንድነው ሱስ የሚጠቀመው? አሁን ከዚህ ካሁን ካነሳው ጋር ምን አለ መሰለክ ከአንድ ከሳይኮሎጂካል ሪዝኖች ውስጥ ፐርሰናል ትሬት የሚባል አለ እና ፐርሰናል ትሬት ውስጥ ምን አለ በዋናነት አንድ ሰው ይሄ ፐርሰናል ትሬት ማለት ይሄ የጸባዩ የባህሪው መገለጫ ማለት ነው። ስለዚህ ለምሳሌ አንዳንድ ሰው አለ ራሱን ኮንትሮል የሚያደርግ የትኛውም ኢንቫይሮንመንት ውስጥ ሰልፍ ኮንትሮሊንግ ከአስተዳደጉ ነው ከልጅነት ጀምሮ ራሱን ሰልፍ ኮንትሮሊንግ እያስተማረ መጠንካሬ እያስተማረ ቤተሰባዊ አስተዳደግ ራሱ ፋክተር አለው ማለት ነው ለልጁ። ኤግዛክትሊ አሁን ቤተሰቦቹ እኮ በጫት በምናምን እናቱም አባቱም ሁለቱም ፋሚሊ ሶሳይቲዎች ናቸው። እነሱ ላይ ያለው ጉዳት አለ የሚያየው ጉዳት አለ። እሱ መብዘር አይደለም እያየ ነው አይደል? እዛ ጋር እነሱ ለምሳሌ ወይ ቅመው ወይ ሰከረ ሰው ወይ ሚስቱን ይመታል or something ወይ ደግሞ በሌላ ዓለም ውስጥ ገብቶ ጠዋት ሲነሳ የሆነ ሲያዛጉ ከስራቸው የሆነ ነገር ሲጎድል ብር ሲጎድል የሆነ ነገር እያየ ያለ አይደል? ዋይዝ የሆነ ማይንድ ካለው ማለት ነው። ሰልፍ ኮንትሮሊንግ ላይ ጎበዝ ከሆነ ፐርሰናል ትሬቱ ቆንጆ ከሆነ ያንን እያየ ስለዚህ ኔጌቲቭ ኢምፓክቱን ስላየ አይገባም ማለት ነው ያ ሰው። በተመሳሳይ ሁኔታ ደግሞ ዲቨሎፕ ማድረግ የሚችለው ነገር አለ። አሁን ለምሳሌ አሁንም እኮ ሁለቱን ተጻራሪ ይሆኑብኛል። እኔ ብዙ ጊዜ ጥያቄ የሚሆንብኝ ነገር ማለት እንደ ዓለም እኮ በተጻራሪ ኃይሎች የተሞላ ልክ ነው። የምናወራው ስለ ሱሰኛ ስለሆነ the whole world ሱሰኛ ነው ማለት አንችልም። አይደለም ግን ባይዘው ማለት ነው የሚጠሉ ሰዎች አሉ። 93% ፐብሊክ 27 ዓመት ፕላስ ኦር ማይነስ ቶለራንስ 7 ዓመት ተሰጥቶት ከ20 እስከ 34 ዓመት ያለው 93% ሱሰኛ ነው። የሚገርም ነገር ማለት ነው። 57% ደግሞ በነጮቹ አጠራር ምንድነው የሚባለው ሃይስኩል ግራጁዌት ዲግሪ ነው አይደለም የሚባለው ሃይስኩል ግራጁዌት ነው። ወደ 76% ደግሞ ሲንግል ነው። 90% ደግሞ ከመቶ ወደ 97 አካባቢ ነው ወንዶች ናቸው። እንደዚህ ዓለም ላይ ያለው ይሄንን ደግሞ ልጅ ወደ ሱስ ለመግባት የምናያቸው ነገሮች ብዙ አሉ። ለምሳሌ እኔ አንተ ድሮ ጫት ቅማል አይደለ? አሁን ባደክበት አካባቢ ማለት ነው። እንዴት ነበር ሚዛን የምትመጣው? ጫቱን እንዴት ነበር የምትገዛው? ያለ ሪስፔክት ምን አይነት ነበረ? ለሰዎች ለሶሳይቲ ያለ ሪስፔክት ማለት ነው። ዛሬ ልጆች ዝም ብሎ የሃይስኩል ተማሪ ኦር ደግሞ አንደር ቲኔጀር ራሱ ዝም ብሎ ምንድነው ሁለተኛ ደረጃ የመለስተኛ ሁለተኛ ደረጃ የሚባለው 7ኛ 8ኛ ክፍል ተማሪ ድራግስ ሲያጨስ ጫት በአደባባይ ይዞ ሲመጣ ያየነው ነው አይደለ? ይሄ ደግሞ ሞር ነው። ሌላው ደግሞ ወደ 70% የምትላቸው ደግሞ ከቤተሰብ ጋር ነው ጭራሽ የሚኖረው። ዓለምን ዲስሚስ እያደረገ የመጣ ነገር ነው። ኢትዮጵያ ውስጥ ራሱ አሁን በቅርብ ጊዜ ባለ ጥናት ባለኝ ለማስታወስ ሞክር የቅርብ ጊዜ 93 ዓመተ ምህረት በጣም እሷ ነው ለምሳሌ ግን አሁን በ2023 የተደረገ ጥናት የሚገርመው በወጣቶች ላይ ብቻ የተደረገ ጥናት ነው። ይሄና
ወደ 47.6% የሚደርሱ ወጣቶች ሱስ ይጠቀማሉ በ2023 ማለት ነው። ኦልሞስት ሀፍ ሊሆን ነው ማለት ነው። 2 ዓመት ሊሆነው ነው ማለት ነው። 2 ዓመት። ስለዚህ ከነዚህ ውስጥ ደግሞ በዋናነት አልኮልን፣ ሲጋራን እና ጫትን ያስቀመጠው አንደኛ አልኮል ነው። አንደኛ አልኮል ነው። አሁን ባለፈው የሚገርመው አልኮል አሁን አረቄ እና እንደዚህ አይነት ነገሮች በፊት እንዳልከው የሆነ ወይ ተደብቆ ነው ወይ ደግሞ ብዙ ጊዜ አይጠቀሙትም ሰዎች። እንደውም አልኮል ለእኛ ሶሳይቲ እንደውም እንትን ነው። እኔ ጫት በጣም ከሆነ ማህበረሰብ ውጭ የማይቀም እስከሚመስለን ድረስ ጫት ሲባል ማለት ነው። ምስራቅ ነው የምናስበው። አዎ ምስራቅ ግን አሁን እኔ ጅማ ኖሬያለሁ። በጣም ኢቨን ማለት ነው እንደዚህ ወደ ሰሜን አካባቢ ማለት ነው በጣም ነውር ነው ተብሎ የሚታሰብበት አካባቢ ላይ ኖርማሊ በጣም ጫት እየተቃመ ነው። አሁን በጣም እንትን አለው ሰው እየለመደው መጣ። አሁን እንትን ሆነ መልመድ ሆነ። በቃ ከሌ ያደረገው ምናምን ከሌ ስላደረገው እኔም ላደርገው አይነት ነገር መጣ። ሲጋራ እኔ አውቃለሁ። ሲጋራ እኔ በራሴ እንኳን አውቃለሁ ስለምንድን ነው አንድ ሲጋራ ይዘን ዝም ብለን ጫት ላይ ሞቅ ያደርጋል ብለን አንድ ሲጋራ ነበር ገዝተን 3 እንገዛና የብር 3 ነበረ እኔ ስጀምር 3 እንገዛና 2 ተቀምጦ 1 ለ2 ለ3 ምናምን አጭሰን ከዛ በኋላ ማታ ስንመጣ ከዛ አንድ እናጨሳለን። ካቴራ ሲቃም ሶስት ሲጋራ 3 ምናምን 4 ምናምን ልንሆን እንችላለን የምናጨሰው። ከዛ ቀስ እያለ አዳምጥ ያደረገ ሲመጣ ሁሉም አንድ ማጨስ ጀመረ። እየታወቀ ያ ነገር ሱስ ውስጥ ገባን። ተዋቂ ምንም እየደረስን ሁሉ እኮ እናስቀምጠው ነበር። እሱ በኋላ ነው 2 አጭሰሽ ርቅሹ ተገዘሽ ጉራሽ እሱ በኋላ ነው ነው የመጀመሪያው ስቴፕ ላይ ነው የምልህ። ከዛ በኋላ ሁሉም ላይ የራሱ የአንዳንድ ብር 3 ገዝቶ መምጣት ጀመረ። ግራጁዋሊ እየጨመረ መጣ። ከዛ ጭራሽ ቤታችን ማለት ነው ጭቃ ቤት ናት፣ ሳር ፍራሽ ነው ያለው እና ጋዜጣ ተለጥፎበታል። እና ምንድን ነው የምናደርገው ሞርን የሚባለው ነገር ተጀመረ። ሲጋራው ሞርን ሲጋራ በቃ እንዲህ በባዶ ቁርስ ትበላለህ እንዲህ ምግብ ትበላለህ እንዲህ ተብላ አታውቅም። ሳታጨስ እንዴት ምግብ ትበላለህ? ራሱ ሆድ እንትን ስለሚያደርግ አክሰብታ ውሃ ጥምም እንትን ይላል፣ ምግብም ይተካል። እኔ በቃ ካላጨስኩኝ ራሱ ፈለገ ነገር ቢቀርብ ምንም አይመስለኝም። ሞርን ሲጋራ የሚባለው ሞር አዲክትድ የሆነ ሰው ሞርን ሲጋራ ሲያጨስ ነው ይባላል። ከዛ ለሞርን ተብሎ ጋዜጣ ስር ምናምን ነገር ተወሽቂያለሽ እና ማታ ሰክሮ ይመጣ ምናምን በዳሰሳ ነው እና እንደውም የሆነ ጊዜ ላይ ማለት ነው እንደዚህ ቤት ውስጥ እንደዚህ ነው፣ ጨለማ ነው። የሆነ ግሩፕ ሰክሮ ይመጣል። የሆነ ግሩፕ ሲቃጢራ ሲቅም አድሮ ተፈታኝ ነው። ሲጋራ የሚያጨስ ምናምን ብቻ መርቅኖት ተኝቷል። ሰክሮ ያኛው ሲጋራ ለመያዙን ያውቃል ማለት ነው። እና ምንድን ነው የሚያደርገው? ግድግዳውን እየታከከ ነው የሚመጣው እና ሰው መኖሩ ረስቶታል። ፍራሽ ላይ ወደ 5 ምናምን ተኝቷል ማለት እላያችን ላይ ነው የሄደብን እንዳለ ማለት ነው። በስካር መንፈስ ማለት ነው። እና ያ ግን አይምሮን አልረሳም። ሲጋራ የቱ ጋር እንደሚቀመጥ አይረሳም። እና እንደዚህ አይነት ገጠመች አሁን ብዙ ጊዜ ነገር ወደዛ ወደ ሱስ እስኪ አሁን አንተ እስኪ እንዴት ነው የገባኸው መጀመሪያ እስኪ ታስታውሳለህ? እኔ ሱስ ውስጥ ጫት ለጥናት ነው። ሲጋራ ቡና ምናምን እናፈላ ነበር የሆነ ጊዜ ላይ የሆነ ሰንበዲ መጣና የሆነ ተርኒንግ ፖይንት ናቸው አውቃለሁ። ሄዶም ሲሳይ ይባላል አሁን በህይወት የለም ነፍሱን ይማር ጓደኛዬ። መጣና ሲጋራ እኮ እንደ ቡና ተረክ ያደርጋል መጠጥ እንትን ጫት ላይ ምናምን ነገር አለ እና ቡና ማፍላቱ ምን አለ መሰለሽ ሙቀት ጥንቁላ ምናምን እንደዚህ አርግ ምናምን ነገር አንተ አፍላ አንተ ተረኛ ነህ ምናምን ነገር የሚባል ነገር ስላለው ፕሮሰስ አለው። ቡና ብዙ ናቸው ነው ትኖሩት 3-4 ናቸው። ሁሉም ተማሪ ነው፣ ኮሌጅ ተማሪ ነው። የሆነ ዶርም ትከራያለህ ከግቢ ውጭ ማለት ኮሌጅ እያላችሁ? ከግቢ ውጭ ዶርም መቃሚያ ነው። ያ መቃሚያ ነው ጅማ ማለት መቃሚያ ነው። ከዛ 5 አይነት ጫት ነው ያለው ጅማ ከየማዘኑ የሚገባው ቁጥሬ አላጋ ምናምን እየተባለ አለማየሁ መጫ ምናምን እየተባለ ብዙ ጫት ነው የሚገባው እና ሰካ ጫት ልዩነት አላቸው፣ ደረጃ ራሱ አለው ጫቱ ገነት ስያሜያቸው እና
እንደዚህ ተረክ ያደርጋል ምናምን ነገር ተብሎ ሲጋራ በቃ ከዛ 1 ለ3 ቅድም እንዳለች ነው የመጣውና ግን እየታወቀኝ ነው የገባሁበት። ያን ጊዜ መተው አልችልም። እንዴት ነው የሚገባው? አሁን ገብቶሻል? እኔ ጋር አሁን ያለው ነገር ቅድም የነገርኩሽ ነው። በቃ ጓደኞች ያርገውታል ዚያር ማለት እነሱን ልቀላቀላቸው መጀመሪያ በጥናት ነው ያልኩህ አይደል? ለጥናት ነው ጫቱን ለጥናት ከሚውላ ማታ ታኛውላ ሲሉኝ እንዴ ዛሬማ ቆሜ አደርኩ። መጀመሪያ ቀን የቃምክ ቀን ምን አይነት ነገር የነበረ? በሰዓቱ በጣም ምንም ፊሊንጉ ብዙም እንትን አለኝ። እየሞኩ ከሄድኩ በኋላ እንቅልፉ የሚባል ነገር ጠፋ። ኦርለስ ድሮም እንቅልፍ ብዙም አይደለም። ከዛ በኋላ እነሱ ተኙ፣ ለምደውታል። ተኙ 8 ሰዓት 9 ሰዓት ላይ ተኙ እነሱ። ከዛ በኋላ እኔ በቃ እንትን አልኩኝ፣ ቁጭ ብዬ አደርኩኝ። ጠዋት ግን በጣም ረበሸኝ። ግን ከዛ በኋላ ማታ እዛው ጋር ነኝ። አሁን ብዙ ጊዜ ማወቅ የምፈልገው መነሻ ፖይንቱ ማለት ነው። ለምንድን ነው ሰው እዛ ያስጠላው እዛ ጋር የሚሄደው? አሁን ቅድም ያልኩሽም ሀሳብ ነው እኔ ጋ ያለው ብዙ ጊዜ ማለት ነው። እንደውም ይሄ ጓደኛ ያልኩሽ አንዱ አባት ገዝቶ የሚመጣው የሆነ ጊዜ ማጨስ ጀምሮ ሃይስኩል እያለሁ ነው አለ። ማጨስ ጀመርኩና አብሮት ነው የሚቀር ባይዘው ያሰበልሽ ነው ሁሉም ካቢናት እሱ እዛ ሄዶ ሽንት ቤት ያጨስና ይመጣል። ከዛ በኋላ ይሄ ልጅ ጠረጠረውና እንደ አጋጣሚ ክረምት ነውና ጭቃ ነበረ እና ረግጦት ሲመጣ ልክ ቤት ሲገባ ጫማ ከፍ አድርጎ ሄዷል። አባትየው ተኮረና ማጨሱን አወቀና ተው ሲለው ነው ያልተው። በቃ ከዛ በኋላ ኦፊሻል ሆነ ነው ቤት ውስጥ በፈጣጣውና እዛ አሁን ይሄኛው ልጅ እንደዚህ አይነት ድፍረት ውስጥ መግባቱ ይሄ ፒር ፕሬዠር የለ። አሁን ብዙ ጊዜ እኛ የምናወራው የአቻ ግፊት ላይ ሰዎች አቻ ግፊት ነው የሚሉት። አቻ ግፊት ወይ ጓደኛ ግፊት ሁሉም ሰው እንደ አይነት እኮ አይደለም ይመስለኛል። የአቻ ግፊት ሁሉም ሰው ጋር ያለ አይመስለኝም። ላይክ መጀመሪያ የሱስ አጀማመር ፍላጎት ነው። የራሱና የራሱ ፍላጎት ብቻ ነው። ሌሎቹን አይተህ እሱ ብቻ አይደለም ተስፋ መቁረጥ። አሁን አንዳንድ ጊዜ ተስፋ መቁረጥ ሱስ ያስጀምራል። አይ ባይዘው በዚህ ከግፊት ጋር በተያያዘ ራሱ ይሄ አቻ ፒር ብቻ ብዙ ፒር ፕሬዠር ስለሚባል ያችን ዝም ብለን ማይንዳችን ይይዛል። ግን ከግፊት ጋር በተያያዘ ግዴታ ቀጥታ የሆነ እሱ ማለት ነው ንቃም አይነት ስታፍ ባይሆንም ይሄ ፋሚሊ የሚሰጠው አሁን እንዳልከው ቅድም ይሄ ዙሪያው ቃሚ ከሆነ አጫስ ከሆነ ጠጪ ከሆነ ያንን እያየ ነው የፈለገት እየቃምኩኝ አትቃም ካልኩ። ግን እዛ ማህበረሰብ ውስጥ እኮ የማይቀሙ ሰዎች አሉ። ኦፍ ኮርስ እነሱ ብዙ ጊዜ ሰዎች የሚማረው ሰዎች ምናምን እንደ አትቀምም እንደ ምናምን። ለምሳሌ እኔ አሁን ጫት ያስጠላኝ ሀረር ነው። ያው ተማ ሪዝን የለህም እስቲ አሁን ያስጠላ የእነሱ አቀሙ ከጠዋት እስከ ማታ ሰለቸኝ፣ አስጠላኝ። ግን በዛ ማህበረሰብ ውስጥ ግን አድጎ ኖሮ የማይቀም ሰው አለ። እሱን ነው የምልህ። አሁን ቅድም ፐርሰናሊቲ ያነሳሁት እሱን ነው። ስትሮንግ ማይንድድ ማድረግ ይቻላል። ያንን ማለት ነው እያዩት ያለውን ነገር ፖዚቲቭ ነገሩን ብቻ ሳይሆን ኔጌቲቭ ነገሩ። አሁን ለምሳሌ እኛ አንድ ፔሸንት አሁን ለምሳሌ እኔ ከማውቀው ውስጥ በቅርቡ እዚህኛ ጋር ተኝቶ ነበርና ቤተሰቦቹ ቃሚ ናቸው። ሲቅሙ እያየን ያደገው ሂድ እንትን ሲቅሙ ከአንድ 2 ዘለላ ምናምን ሲባል እየተሰጠው ነው ያደገው። አይቻለሁ። ራብሰኝ ናገባት ላለች አሉ እናትዬ። እንደዛ እንዲህ በቃ 1 2 ዘለላ ምናምን ናቀንጥስና እየተባለ ነው ያደገው። እንደ ኖርማል ምግብና መጠጥ አድርጎ ነው የሚያስበው። ስለዚህ ይሄ ልጅ አሁን ኖርማላይዝ አድርጎታል። ይሄ ቅድም ለርኒንግ እና ሜሞሪ ያለው እዚህ ጋር በቃ ይሄ ኖርማል ነው ብሎ ለማይንዱ ሰጥቶታል። ነገር ግን ቤተሰብ እንደዛም ሆኖ ግን ጉዳታቸውን እያየ ሲጠቀሙ ይሄ ውጭ ሆነ ስታይ አንድ ላይ ሆነ ሳይሆን ውጭ ላይ ሆነ ስታይ ታያለህ እኮ ነው የሚንገራገር ሰው የተንገራገረ እንደሆነ ታያለህ። የሚቅም ሰው ምን እየሆነ እንደሆነ ወይም እንዴት እየተለወጠ እንደሆነ ታያለህ። ስለዚህ ያንን እያየ ውስጡ ኦኬ ይሄ this is wrong እያለ ይሄ መጥፎ ነገር እያሳየ ነው እያለ ማይንዱ የሚነግረው ደግሞ አለ። ያንን እያየ ካደገ ማይንዱ ስትሮንግ የሆነ ኦኬ በቃ ይሄን ማድረግ የለብኝም እያደረገ እየገፋ እንዲመጣ ያደርገዋል ማለት ነው። ፈልገው ያንን
ያንን አይነት አስተሳሰብ እንዴት ነው የሚያመጣው? ያሰይ ነው አሁን እንትኑ ገብቶሻል። አሁን እኔ አባባሌ ማለት ነው በሁለቱ ልዩነት ውስጥ ማለት ነው ይሄም እኮ መጥፎ ጎኑን እያዩ ነው። አሁን ብዙ ጊዜ እናገራለሁ። አሁን ከአባቴ ከእናቴ ጋር ይጨቃጨቅ ነበር በገንዘብ እሷም ቃሚ ናት፣ ግን እሱ ቼን ስሞከር የሚባል አይነት ነው ይመስለኛል። እና ይህን ሲጋራ በቃ ለምን አትተውም ምናምን በሆነ ነገር በቤት ውስጥ ወጪ ምናምን ሲባል እንደዛ ምናምን ነገር ይላል እንደውም እና በኋላ እንደውም እስከ መለየት ደረጃ የደረሱ ናቸው። ልጁ ሲያጫውተኝ ማለት የእሱን አስባለሁ። አሁን የኔን እንደዛ ነው ብዬ አሰብኩኝ የተውኩትና አሁን ይህኛው ልጅ የሚያየውን ነገር በውስጡ የሚረዳውን ነገር ያኛው ልጅ እንዲረዳው የማህበረሰብ ተጽዕኖን በለው ያስተዳደግን በለው በሁለቱ መሀል ያለው ዲፈረንስ ሰዎች መሀል እኮ ዊል ፓወር የሚባለው የተለያየ ነጻ ፓወር አለን። የኡስታዝ ሉቅማን መጽሐፍ ታስታውሳለህ? አንድ ሱሰኛ ልጅ አባቱ በጣም እየጠጣ ይመጣና ልጅ ሆኖ አባቱ እየጠጣ ይመጣ፣ እናቱን በጣም ያንገላታታል፣ ይደበድባታል። እናትየው ደግሞ ልጇን እንዲጎዳባት ስለማትፈልግ ሁሉ ጊዜ በቃ በመንቀጥቀጥ ነው የምትኖረው። እና አንድ ቀን ግን ይላል ልጁ ሲተርክ ታሪኩን በር ከፍቶ ገብቶ ሊደባደብ ከሚስቱ ይስታገላል። ይሄ ልጅ ቆሞ ያህል እና ሁሌ ያንን እያየ ነው ያደገው እና በጣም ሄትስ አልኮሆል እሱ ያ ነገር ሪዝንስ ብለህ አስበው ገባ ሽክና ማንም አጣቢ መጥቶ የዚህ ነገር እንትኑ ይሄ ነው ሊል አይችልም። ምክንያቱም አንደኛ የሱስ አመጣጡ በጣም ሁላችንም እንትን ስንገባበት የተለያየ ምክንያቶች ነን ያለን እና ለዚህ ነው there are numbers of reasons ራሱ የዚህ ትራውማው ይመጣል። ግን ይሄ ልጅ እናቱን ሲገፈትራት ትሞትበትና ያይና ያድጋል። ከዛ ወይም ዶሻ ከጓደኞቹ ጋር አብሮ ሰራ ምናምን ይላል። ቡና ጠጥቶ ይሄዳልና መጨረሻ ላይ እያባበሉት ፒር ፕሬዠር በይሆንና ለምን ከኛ ጋር ትመጣ ሙዚቃ አለ እዛ ብቻ አይደለም ማለት ለስላሳ የጠጣ እኮ መቀበል ይችላል ምናምን ሲሉት መጣ። ማየት ጀመረ። ሻይ ይዛ ሙዚቃ ምድንስ ልጅ አለች። መጠጡን አይጠጣም ግን he happened to fail in love ፍቅር ያለው ከዛ ልጅቷ ደግሞ በጣም አከበረችው፣ ወደደችው። አይጠጣም ስለማይጠጣ ጓደኞቹ ይጠጣሉ። እንግዲህ ሉክ አሁን አንተ ጠይቀው ጥያቄ ልጅ ሆነን ለምንድን ነው እኔና ያኛው ልጅ የተለያየ ነው? ያ ቤተሰቦቹ በጣም የሚጠጡበት የማይጠጣለ እኔ ለምን እኔ ላይ ተጋባብኝ የሚል ጥያቄ ነው ያመጣሁና በእኔ ሳይሆን በሌላ ሰው ራስን ኤግዛምፕል አድርገን ብንወስደው ማለት ነው። ጥያቄው እኮ አሁን ይሄ ከምን ጋር በተያያዘ ነው? ይሄ አሁን ልክ የሚወስዱት ይሄ እርምጃ አላለ። አሁን ለምሳሌ ይሄ ሰው ስትሮንግ ማይንድ ስላልሆነ ምን አይነት እርምጃ ወሰደ? በቃ ሲጠጡ ምናምን በዛ ጋር በሚያየው እናቱን ሲደበድብ ወይስ ደግሞ እዛ በሚኖረው ጭቅጭቅ ያንን ምናምን በሚያየው በብስጭት ራሱ መግባትን መረጠ። አንዱ እርምጃ ይሄ ነው። ሁለተኛ እርምጃ ደግሞ ኦኬ ይሄ ነገር ኔጌቲቭ ነው፣ ጥሩ ነገር ያለም የሚያደርገው ስለዚህ እኔንም እንደሱ ነው መሆኑ ብሎ ሁሉ አደረገ ማለት ነው። ስለዚህ ሁለት የተለያዩ እናቴን ሲገላት ስላየው አባቴ ጠጥቶ እኔም ብጠጣ ሌላ ሰው ገላለሁ የሚል ስጋት ኦልሬዲ ጭንቅላት በራሱ ስለዚህ በጸሎት ነው የሚመጣው ይሄ ማለት ነው። ሁላችንም በውስጣችን ውስጥ እኮ ኃይል አለ። የሚገርምሽ ነገር አንደኛው ፋክተር እንደምንለው ትራውማ ነው። ትራውማ የሚባለው ነገር ማለት ነው ሰው ላይ የሚፈጥረው አሁን ልክ የሆነ ጠባሳ አይምሮ ላይ ተቀምጦበታል። የዚህ ኔጌቲቭ እና ፖዚቲቭ አለው ማለት ነው። ራሱ ትራውማ ነው ፖዚቲቭ መቀየር፣ ከዛ ደግሞ ትራውማውን ራሱ ኔጌቲቭ ማድረግ ብዙ ሰው ለመያዝና ከዛ ደግሞ ለመቀየር መሞከር፣ ለመርሳት መሞከር በጣም ትግል ይፈልጋል። በዛው ትራውማ ይሄ አቢዩዝ ኔግሌክት በልጅነት የመጣ የቻይልድሁድ ላይ ያለ ነገር በጣም ትግል ይፈልጋል። በዛው ለመቀየር በጣም ከባድ ነው። ምክንያቱም አይምሮችን ከይሄ ልጅነት ለርኒንግ እንትኑ በደንብ ጥብቅ አድርጎ ስለሆነ የሚይዘው ለመለወጥ የሰው ልጅ ትልቅ ከሆነ በኋላ
የሚያጋጥመውን ትራውማ መቀየር ከሚከብደው ይልቅ ህፃን እያለ ያለውን ያጋጠመውን ትራውማ መቀየር በጣም ይከብዳል። እና እንዳልከው ሳይኮሎጂካል ፋክተር ውስጥ አንዱ ይሄ ነው። ይሄ አባይ ዘ ትራውማ ስንል ለምሳሌ መደፈር ሊሆን ይችላል፣ ወይ ቤተሰብ እንዲህ ሲደባደብ ማየት ሊሆን ይችላል፣ ወይ ዳይቮርስ ሊሆን ይችላል፣ ወይ እናት አባት ቤተሰብ ሲደበደብ ያየ ልጅ ቤተሰቡ ወይ እናቱ ስትደበደብ ያየ ልጅ አሁን ትራውማውን ጠጥቶ ከሆነ አባትየው አሁን ቅድም እንዳልከው ማለት ነው አሁን ያ ልጅ ተወ፣ ያ ትራውማ አለበት ጠጥቶ ላለመደብንም ማለት ነው። ያንን አዘሴም ደግሞ ለሪቬንጅ የሚጠቀመው ሰው አለ። ኖቶሊዳት ኖርማል ነው ብሎ የሚያስብ ሰው አለ። ኖርማል ጠጥቶ ሚስቱን መደብደብ በቃ ልክ እንዳባት ተማርኩት ነው። እንደዚህ ወንድ ልጅ ካልጠጣ ታዲያ ምኑን ወንድ ሆነ አይነት ብለህ አለብኝ የሚለውን አይቶ ይሄ ትክክል አይደለም አይላለ ደግሞ ትክክል ነው። አይ በቃ እንደዚህ ያየው አባቱ ውሃ ይጠጣል ወንድ ልጅ ካልቀመሰ እንዴት ወንድ የወንድነት መለኪያው ላሚሆንበት አካባቢ ያለ ሴትም ባይዘው ያንን እያየች ካደገች አባቷን እያየች ካደገች የሚመጣው ባለም ካልቀመሰ ወይ ካልተደባደበ ምናምን ባይዘው ግን አሁን ሳናነሳ የሄድነው ጉዳይ ማለት ነው በጣም በሱስ ጉዳይ ላይ ማለት ነው ሴቶች ልጆች ላይ ማለት ነው ወደ ሱስ የሚገቡበት በተለይ አሁን ማለት ነው ይሄ ማስቲሽ ሱስ በዚህ በየጎዳናው ላይ የሚያየው ሴቶች ላይ የሚያመጣው አሁን ብዙ ጊዜ ትራውማ እንደው ሴቶች ላይ ይብሳል። በጣም ኦቨርባት ነገሮችን በእያንዳንዱ በጥቃቅን ከልጅ ባይ ኔቸር ይመስለኛል። ብዙ ጊዜ አንድ የተወሰኑ ሰዎችን ለማግኘት ሞክሬ አናግሬያቸዋለሁ። ወይ የሆነ ነገር ደርሶባቸው ሴክሹዋል ጥቃት ደርሶባቸው ሀርስ ተደረገው አይነት ነገር ወር ደግሞ ከቤት ተደብድበው ሰምዌር አንድ ወላጅ የሌላቸው ወይ እንጀራ እናት ወይ እንጀራ አባት እንደዚህ አይነት ነገር ተደርገው ወጡና ያ ትራውማ ባይዘው ጉዳቱ በጣም አስጊ ስለሆነ ነው። ሴት ልጅ ላይ ደግሞ ሲሆን የሚመጣውም ጦስ በጣም ብዙ ነው። ሴት ልጅ ሰክራ ጠጥታ መንገድ ላይ ወድቃ የሰከረ ወንድ አግኝቷት ከዛ በኋላ የሚመጣው በጣም ብዙዎቹ ሴት ልጅ ከአንተ የምትቀጠፈው ወንድ ልጅ እኩል አይሆንም። ምክንያቱም ሴት ከእነዚህ አይነት ነገር ገጠማት ነገ ታረግዛለች፣ ልጅ ትወልዳለች፣ ሌላ ጀኔሬሽን ነው የምትፈጥረው። ግን ደግሞ አሁን እንደ ማህበረሰብ እኔ አሁን ሴት ልጅ የመጀመሪያ ጊዜ ሲጋራ ስታጨስ ሲያዩበትን ጊዜ ያስታውሳለሁ። ጊዮን ሆቴል ታውቃለህ? በቱሪዝም ኮሚሽን ጋር ማለት ነው መስቀል አደባባይ ፊት ለፊት ኦር አንበሳ ህንፃ አካባቢ ማለት ነው። ድሮ ልጅ እያለን ቆርኪ ምናምን ከሰፈር ማለት ነው በካሳንቺስ አድርገን በእንትን ቆርኪ ለምንጫወትበት ምናምን ለቀማ እንሄዳለን እና እኔ አካባቢ ላይ በምንም አምስት ሴት ሲጋራ አይደለም ጫት ሙስሊሞች አሉ ባሎቻቸው ጫት ይቅማሉ፣ የሚቅሙ ሙስሊሞች አላውቅም። ምናልባት ሌሊት ሊቅሙ ይችላሉ። እውነቴን ነው። ለመጀመሪያ ጊዜ አይተን እኔ ጓደኞችም ድንግጠን የቆምነው ማለት ነው ሲጋራ እያጨሰች መኪናዋን በር ከፍታ ሲጋራ እያጨሰች ምናምን አይተናል። ለመጀመሪያ ጊዜ ማለት በልጅነት ያዩት ከዛ ሁላ ፈንግጠው ማለት ነው። ኖርማሊ አሁን ባለው ኮንዲሽን ታየው ሲጋራ ግን አብሬ በነበርኩበት ህይወት አልሰጥም እኔ ባይዘው ሲጋራ መጥተው የነበሩ ልጆች እዛ አካባቢ የነበሩ ልጆች አውቃቸዋለሁ። ሲጋራ ምናምን ሲለኝ ዞሮ ከዚህ ከኔ አትቀበይም። እኔ ሲጋራ ከልክያቸው እንደ ሴትነት አስቤ ማለት ነው። ጭራሹን አሽሽ እያጨሱ አገኛቸዋለሁ። እኔ አሽሽከቸው ብዙ ዓመቴ ነው አላጨስም። እና ይሄ አሁን እነሱ ላይ ይብሳል። ይሄ የሚገቡበት ትራውማው ወይ ደግሞ ይሄ አቻ ግፊቱ ኦር ደግሞ ይሄ ነገሮችን ለመርሳት መንስኤ መፍትሄ ሱስን እንደ መፍትሄ መቁጠር ምናምን ላቸው ፋክተሮች እነዚያ ይመስላሉ። ሴት ልጅ ምንድነው ከወንድ ልጅ በተለየ ስሜታዊ ነገር ናት አይደለ? ስሜታዊ ናት። ለነገሮች ቶሎ የመጎዳት የመሰበር የመከፋት ነገር አላት። ይሄ ሙድ ስዊንግ የምንላቸው ነገሮች አሉ። የበታችነት ስሜት ብዙ ጊዜ መሰማት ስሜት አላት። ወንድ ልጅ ግን ይሄ በኮንፊደንስ ኖርማል ተፈጥሮ ኔቸራችን ማለት ነው
ኮንፊደንስ አለው ነገሮች ላይ ጠንከር ይላል ነው ቶሎ ለመሰበር ጭክን ያለ ነው ኔጌቲቭ ነገር ለማድረግም ማለት ነው ወደ ሱስም የሆነ ሲወስንም ወሰን ካልወሰንክ ይላል ጦርነቱ የዓለም ጦርነት በሙሉ የወንዶች ችግር እኮ ነው ሴቶች ዓለምን ቢመሩ ይሄ ጦርነት አይኖርም ተብሎ የሚታሰበው ምክንያቱም አትሊስት ሴቶች ራሳቸውን በመግዛትና ራሳቸውን ሰላማዊ በማድረግ ግን እንደዛም ሆኖ እኮ አሁን በጣም አምልጠውን እየወጡ ነው አሁን ድሮ ከምታየው ቅድም ማነጻጸር ያቀረብኩላችሁ እኮ ድሮ እኛ ከእንግዲህ ያን ታክሲ መንገድ ነው አስቢ አሁን ግን አካባቢ ላይ ብዙ ሊያውም እኮ በእድሜ ማለት ነው 13 14 እዚህ ሳልተምረት አካባቢ የነበሩ ልጆች ተቀጥረው ታስታውሳቸው ቤቲ ምናምን ይባሉ ልጆች እኛ ጋር ይመጡ የነበሩ ልጆች በጣም ሲጋራ አይደለም የሚገርመኝ ጫት አይፈልጉም አሽሽ እና ሲጋራ ስትሮንግ የሆነው ነገር እሱ ነው ስሜታቸው ማለት ውስጥ ያለው ስሜት ከእነሱ የበለጠ ከበድ ያለ ስለሆነ አንደኛ በሚገቡበት ሰዓት በቃ ያንንም ይሁን ያዩትና አመዛዝነው whichone ይሄኛው ስትሮንግ እንደሆነ አይተው ያን ስሜታቸውን ድብቅ የሚያደርግላቸው በደንብ ምጥጥ የሚያደርግላቸው እንዲረሱት ማለት ፍርሃታቸውን ጭንቀታቸውን ያን ስሜታቸውን ያን ሙድ ስዊንጋቸውን ኮንትሮል የሚያደርግላቸው ነው የሚፈልጉት ለዛ ነው ሴቶች ላይ ይሄ ነገር አሁን በፊትም ብዙ ጊዜ ይሄ ሶሻሉ ይሄ ሴት ልጅ ብዙ ጊዜ ቤት ናት ብዙ አንገቷን ደፍታ ነው ያለባት ለራስ ያላቸው ክብር ማለት ነው አሁን ሴት ልጅ ክብር ናት አሁን አንዳንድ ጊዜ አንደኛው ራሱ ፋክተር የሚሆነው ለራስ ያለን ግምት ዝቅ ማድረግ ራስን አለማ ባይዘው ራሱ ሰው ራሱን ካልወደደ ለማንም አይጠቅምም ይባላል አይደል ለራሳችን ያለን ግምት አሁን ዝቅ ማድረግ ሴቶች ላይ የክብር መገለጫ ይህንን ነገር እንዴት አልፎት እንደሚመጡ ራሱ በጣም የሚያስገርመኝ ነገር ወይና ጃጅኝ አሁን እኛ እኮ ሴቶች ለምን እንደዚህ ያደረጉ ወንዶች ብቻ መብት ነው አድርገን ማሰብ የለብንም ይህ የሶሳይቲ ችግር ነው አሁን አንቺ እንዳልሽው ብዙ ከሜንታል ፕሮብሌም ጋር የሚመጣ ነው ስሜቶቻችንን ለማርገብ አንዳንዶቻችን ፍርሃታችንን አንዳንዶቻችን የለው ሰልፍ ስቲም ይኖረና ከሌሎች ጋር እኩል ሊሆንን እየመሰለን እናደርጋለን these numbers of reasons ወንዶች የሚያጠቃው ጥቃት ሴቶችን የሚያጠቃ ይችላል ብሎ ነው የምታስበው ገብቷል እንደኛ ማህበረሰብ ነው አሁን እንደነጮቹ አሁን ማህበረሰብ ይባል ይለውን እኛ ለሴት ያለን እንትን አለ ሴት ልጅ ይሄን ያህል ብዙ ሴት ልጅ ያላቸው ክብር እንደውም ከኛ ይበልጣል ነው ወይ ክብሩን አይደለም ማታት በጣም ነው ወይ እሱን አይደለም አንተ በሌላ ነው ለራሳቸው የሚሰጥ አሁን እኛ ሶሳይቲ ላይ ማለት ነው ይሄ መጨቆኑ ምናምን አይደለም እኮ እንደውም መጨቆኑ አለመውጣቷ የክብር መገለጫ እና በቃ ሴት ልጅ አትወጣም ከቤት እንደውም በድሮ ጊዜ አትማርም አይደል ብዙ ትግል ነበረው ግን ከቤት ለምሳሌ አንድ ወንድ ልጅ ሄዶ ውጪ ተራቅጦ ቢመጣ በልጅነቱ ማለት ነው ማንም ሴት ልጅ ግን 12 የ10 ዓመት ልጅ ሆና ከቤት እንደ ምን ታረጋለች እሷ ውጪ ምናምን ነገር ነው የሚባለው ያንን ነገር እሱ ነው እኮ ቢግራ እየገባኝ ሴቶች ልጆች ያለድሜያቸው የሚዳሩ ልጆች ተነስተው ከገጠር ሸሽተው የሚመጡት ብዙዎቹ ወደ አስበው ሂሳብ ስሌት አድርገዋል የሚመጡት they came here በየቤተክርስቲያኑ ጥጋጥግ በየእንትኑ ላይ ጎዳናው ላይ እንትናቸውን ሲያጭርዳል መጀመሪያ ወደ ወንዶቹ ነው የሚጠጉት ከዛ በኋላ አንድ ሴት ካለች ሌላዋ ሴት ደግሞ ትከተላለች እንደዚህ ነው የሚጀምረው የሚገርም ጥናት አይቼ ነበርና በጅማ ላይ የተጠና ጥናት ነውና በ2022 ዓመተ ምህረት የተጠናው በውጪዎቹ ማለት ነውና ጅማ ሲቢቲፒ ፕሮግራም ይባላል ኮሚኒቲ ቤዝ ፕራክቲስ የሚባል ፕሮግራም አለው ዩኒቨርሲቲው ራሱ ተማሪዎች ወደ ውጭ ሲሄዱ አበል ተመድቦላቸው ምናምን እንደዚህ ጥናቶች ማህበረሰብ የትኛውም አይነት ተማሪ ማህበረሰብ ላይ የሆነ ጥናት ታደርጋለህ ጄካኑ ስፖርት የሚያደርግ ጅማ ዩኒቨርሲቲ ሰነበት ያው ታውቀዋለህ ስለዚህ በዛ በነበረው ጥናት ላይ በአለም ላይ ምንድነው ያለው በአለም ላይ ጎዳና ተዳዳሪ በዛ በ2022 ከ150 ሚሊዮን የሚደርስ ነው የሚል ጥናት ነው እና ኢትዮጵያ ውስጥ ደግሞ ከዛ ከ150 ሚሊዮን ውስጥ ዩኤን እንዳስቀመጠው ከሆነ 100 ሺህ ኤድ ኤጀንሲ ደግሞ የሚለው እንዳስቀመጠው ከሆነ ከዛ ውስጥ 60 ሺህ አዲስ አበባ ላይ እንዳለ አዲስ አበባ ከ60 ሺህ ደግሞ
ከ25% እስከ 90% ሱስ ተጠቃሚዎች እነዛ ጎዳና ተዳዳሪዎች በእንትኑ ማስቲሹን ሊሆን ይችላል፣ ሺሻ ሊሆን ይችላል፣ ጫቱን ሊሆን ይችላል። ኤኒ ኦፍ ደም ግን ከ25% እስከ 90% ስትሪት ላይ ያሉ ኢትዮጵያ ውስጥ አዲስ አበባ ላይ በቃ በሱስ ተጠቂዎች እንደሆኑ ነው የሚገልጸው። ስለዚህ እነዚህ አሁን አጋሻር እየጠቀሷቸው እነዚህ ከገጠር መጥተው ሜሬጅን አምልጠው እንደዚህ የተለያየ ነገር ስራ ፍለጋ መጥተው ጎዳና ላይ የሚወድቁ ሰዎች ይሄ ወደ ኦልሞስት እነዚህ እዚህ ውስጥ ነው ያሉት ማለት ነው። ይሄ እዚህ ፐርሰንት ውስጥ ነው ያሉት። ስለዚህ ምን ያህል ኢትዮጵያ ውስጥ በቃ በጣም ነገሮች ስትሮንግ እየሆኑ እንደሆነ ነው የሚያሳየው። ብዙ ሶሻል ላይ የሚሰሩ ነው የሚሆን አንዳንድ ጽሁፎች እንደዚህ እያዩ ነው ብዙ ሪሃብ ሴንተሮች ከ20 በላይ ምናምን እንደዚህ አይቻለሁ። ግን በግለሰብ ደረጃ በመንግስት ደረጃ ግን በዚህ አይነት ንቅናቄ የሚሄድበት ነገር የለም። አሁን መንግስት ብቻውን ሰርቶ አይደለም የሚያድነው። ሲጀመር መሰረቱ ቤተሰብ ላይ ነው መሆን የሚችለው። ቤተሰብ ላይ ነው ዴቨሎፕ መደረግ የሚችለው። ሰዎች ወደዚህ ወደ ሱስ እንዳይገቡ ምናምን ማድረግ የሚቻለው በቀላል ነገር ማለት ነው። በቀላል ሊሰራ ቢችል የሚቻለው ቤተሰብ ላይ ነው። አንድ ከተገባ በኋላ ሞራልስ በጣም ብዙ ነው። ይሄ የመመለሱን ጉዳይ ማለት ነው። እዚህም አሁን እናወራበትም የአቻ ግፊቱም ይሁን ዋቴቨር በየትኛውም መንገድ ማለት ነው ሰውየውን ከዛ ነገር እንዲሄድ ከቨር የምናደርግበት መስመር የምናሰምርበት እንደው በቃ ወደ ሱሱ በአስቸኳይ ይኸውልህ አሁን ይሄ ፕሮግራም ራሱ ሲያቋቁመው አገሪቱ ውስጥ ያሉ ወጣቶች የሚሄዱበት አቅጣጫ በጣም በአስደንጋጭ ፍጥነት ወደ ሱስ ውስጥ የሚገቡት ቁጥራቸው እየበዛ በመምጣቱ እንደውም የዛሬ 20 ዓመት የተደረገ ጥናት ብነግርህ ማለት ነው አማኑኤል ሆስፒታል ከሚገቡ ታማሚዎች አእምሮ ህመምተኞች 43% በሱስና በሱስ ጋር ተያይዘው ደግሞ ብዙ ጨምሯል። በደህናው ጊዜ ነው ሲሳይ ያኔ ሲጃራ ማጨስ ነውር የነበረበት ጫት መቃም ነው ተደብቀህ ነው ጫት የምትቀመው ተደብቀህ እንደዚህ በአደባባይ ላይ አስፋልት ላይ እያውለበለብሽ ልክ ሰው የምታስቀኝ እስኪመስልሽ ድረስ እንትን እያልሽ የምታደርጊው አልነበረም። ከዛ በኋላ ግን ጫት መቃም በፊት ለፊት ክልክል ነው ተብሎ ሁላ ምንድነው የተደረገው? አዲስ አበባ ከተማ ላይ በስራ ሰበብ እንደዚህ አሁን በየመንገዱ የሚሰሩ ሰራተኞች አሉ አይደለ? በስራ ሰበብ ፊት ለፊት ላይ አውጥተው መቃም እንኳን ያልነወረበት ጊዜ ማለት ነው። ምናልባት ግን አሁን ከጊዜ መለወጥ ጋር የመጣው ኢፌክት ብዬ ማስበው አንደኛ ይሄ የሚዲያ ኢንፍሉዌንስ ይመስለኛል። አንዱ አምስተኛው ፋክተር ምን መሰላችሁ? ይሄ ሶሻይታል እና ካልቸራል ኢንፍሉዌንስ ካልቸራል ፋክተር ነው አምስተኛው እና ይሄ ምንድነው ካልቸራል ምንድነው? ቅድም ያነሳን ይሄ በምስራቁ ለምሳሌ አብሮ ያደገው ጫቱ ለምሳሌ ወደ ደብረ ብርሃን ምናምን ብንሄድ አረቄ ኖርማል ነው አይደለ? ልክ ኖርማላይዝ እየሆነ ካልቸሩ የሚያመጣው ነው። ወንድ ልጅ ምሳራሱ በልቶ መበተኛ። ሌላ ደግሞ ሶሻይታል ኢንፍሉዌንስ ደግሞ ፋክተሩ ደግሞ ምንድነው? ሚዲያዎች ላይ ብዙ ጊዜ ለምሳሌ የውጭ ራፐሮች ምናምን ስናያቸው ወይ የውጭ ፊልሞች ምናምን ስናይ በጣም ሀብታም የሆነ ምናምን እያጨሰ ወይ ደግሞ ውስኪ ይዞ ምናምን ነገር ነው የምናየው አይደል? ይሄ ጀነሬሽን ያንን እያየ ነው በቲክቶክ እያጨሰ ሲጋራ ምናምን አይደለም። ጠይቃችሁ እስኪ እኔ አሁን ሎክ ይሄ ፕሪቺንግ እንትኑ ከምናየው ነገር እኮ ነሰሰርሊ በቃ ጠዋትም ማታም ነገር ከነገ ወዲያም እንድንጠጣ አድርገው አይደለም የሚያሳዩን። እውነት ለመናገር እንደው ጣታችን እሱ ጋር እንደ ለምሳሌ ነው። ቆይ ልንገርሽ፣ እኔ አሁን ብዙ ጊዜ የምናየውን ነገር ልንገርሽ። አንድ ቢራ ሁለት ቢራ ሄደው ከጓደኛው ጋር ተጫውቶ ምናምን ወደ ጉዳያቸው ወደ ቤታቸው ሲሄዱ የምታይበት ጊዜ ነው የሚበልጠው። ብዙ ጊዜ ሰክረው ከሚረብሹና ከሚደባደቡ መሰባሳቱን ይሄ ያደገ ሰው ይሄ በቃ ሀብታም የሆነ ሰው ብር ያለው ሰው በቃ ወይ መጠጥ መያዝ አለበት ወይ ማጨስ አለበት የሚለው ከጎዳና ተዳዳሪዎች ነው ከአሁን እኛ የምናወራው። ከጎዳና ተዳዳሪዎች ላይ ነው መጠጡ የሚበዛው። አሁን እነዚህ ባለሀብቶች እኮ ይጠጣሉ። ሲሳይ ሎክ ባለሀብቶቹ ይጠጣሉ ከሆነ ኑሯቸው ምናምን ግን እነሱ ጠዋት ተነስቶ ስራ ነው የሚሰሩት።
አይ ስራ ሶሻል ዩዘር መሆንና እሱ አሁን የድሮ ነው። እናንተ የድሮውን ነው የምታወሩት። አሁን በዚህ በቲክቶክ ጋንጃ እየነፋ ስፖርት የሚሰራ አለ። ቲክቶክ ላይ የሚለቅ ጃማካይ ጋንጃ እየነፋ በጣም የሲክስ ፓክ ያለው ምናምን ጥጥር ያለ ሰውነት ፑላፕ፣ ፑሻፕ፣ ዲጋፕ እያንዳንዱን ስፖርት አይነት የሚሰራ ማለት ነው። ምንድን ነው የሚማረው ሰው ከዚህ? ስለነስሙ ነገር ዘባጥሮስ ነው የሚባል ልጅ አለ ቲክቶክ ላይ የሚለ እየቃመ ግጥም የሚገጥም ጫት እየቃመ ማለት ነው። ጫት ቃሚ አገር አረበሸም። እንደውም ፉክክር አደረጉት። ጠጪና ቃሚ ፉክክር አደረጉት። ሶሻል አሁን አሁን እኛ በአካባቢያችን ነው። ኢንፍሉዌንስ የለውም። አሁን በቅርብ ጊዜ መጣ ነው። ለምሳሌ የኛ ጀነሬሽን ያው እድሜ እንዳልናገር እንጂ አሁን በእኛ ጀነሬሽን ምንድን ነበር አሁን ጋር ስናይ የተናገርነው ደስተኛ አላም እነዚህ የምናታቸው ትሪክ ማድረግ አራድነት መሆኑን በቃ ማጨስ ምናምኑን ወይ ውስኪ ብርጭቆ በበረዶ ይዞ እንትን ማድረጉ ዘፈን ላይ ምናምን ምክንያቱም ሙሉ ነው። አሁን የምታየው መጀመሪያ ዘፈኑ ምናምን ነው የምታየው። ገብታ እዛ ጋር ዳንሱ ምናምን ይመችሃል፣ አብረህ በቃ ለማለት ትፈልጋለህ ምናምን በዛ ውስጥ አንኮንሽስሊ የዛ ፊሊንግ እንትን እያደረግ ነው እስከዛ። ስለዚህ ፖዚቲቭሊ ነው የምንወስደው። ስለዚህ ያ ነገር ትክክል ነው ብለን ነው የምንወስደው ጭንቅላታችን ትክክል ነው እያለ ይገባል። አሁን ላይ ያለው ጀነሬሽን እኮ አሁን ላይ ያለው ጀነሬሽን የዛ ኢፌክት ነው። አሁን ላይ ያሉት አሁን በጣም እያጨሱ በጣም ያሉት ያንን እያዩ ያደጉ ናቸው። ቢቆም ኖሮ አሁን ለዘላስት ላይ እንደርስም። አሁን እኮ ይኸውልሽ አሺሽ እያጨሰ ጃማካይ ነው። አሺሽ እያጨሰ ለም አፉ ላይ እንደዚህ ይዞ ሰውነቱ ቅርጽ የሚያምር አሺሽ ካጨስክ እንደዚህ ትሰራለህ ታምራለህ የተባለ አይነት ነገር ነው ይመስለው። የሚሰራው ስፖርት ብታየው እኮ አንድ ኮማንዶ አይሰራው። እውነቴን ነው የምልህ። ያለ ቲክቶክ እንትን ላይ ያገኘሁት በጣም እንትን ብሎ ነው የሰውነት ቅርጽ ፓርክ አሁን አማራ የምንለው አይነት መጠላ እንደዚህ አይነት ሆኖ ምናምን ማለት ነው። ይህንን የሚያይዛለች ምናልባት አሁን ዛሬ 12 13 15 ዓመት ልጆች ቤተሰብ ቢከለክል ስልክ ከትምህርት ቤት ቢከለክል ጓደኛ ከቤት ሰርቀው ብዙ ደግሞ የምናያቸው ትሪኮች አሉት። በቤት ውስጥ ራሱ ሶሻል ሚዲያው ላይ ልጆች እነ ቦብ ማርሊ እነ ቢተርቶሽ ምናምን ባሉ ሙዚቀኞች ባጨሱታል። የብዙ ሰው አጫጭ በማጨስ ልብስ ላይ ኮፍያ ላይ ኖኮ ራሷ የዊድ እኔ ቦብን የሚመስል ጓደኛ አለኝ። የሚገርም ነገር ፖርትሬት መስራት የሚችል ልጅ የራሱን ፖርትሬት ልክ እንደ ቦብ አድርጎ እንደዚህ ሲያጨስ ያለው አለ እንዲህ አድርጎ ቦብ ነው ምንድለው። እኔ ትክክለኛ ስሙን ራሱ አላውቀውም። ስንት ዓመት ጓደኛዬ ነው። አሺሽ አብረን እናጨስ ነበረ። ራስ አምባ ሰፈር ራስ አምባ ሆቴል ላወቀው ሲሰማል እና በቃ ያ ጊዜ ቦብን ማየት ማለት በቃ ጀሪ ጫት እየቃምን እኮ መጠጣ ነበር አይደለ? ታው ነው መጠጡን ወደ ቪዲዮ ሆነ በቃ ማታድም ኢንፍሉዌንስ አድርጋችሁ ማለት ነው። አርቲስቲክ ነገር ኢንፍሉዌንስ ያደርጋል፣ ወደማትፈልገው ነገር ይቀይራል። ቾሌ ጋር ያወል መንግስት አሁን ዘመኑ እኮ ይኸውልሽ እያንዳንዱ ሰው ሲቲዝን ጆርናሊዝም የሚባለው ነገር የመጣበት ነው። መንግስት ብቻ ማህበረሰቡ ራሱ ቤተሰብ ይሁን ቤተሰብ ከሚለው ይጀምራል። በሃይማኖት ጉዳይ ምናምን የሆነ ኢሹ ይነሳል። የዚህን ሰውዬ አካውንት ባህልን አስደርገው ይዘጋ፣ ከሌ እንዲያርጉ ከሌን ሰልቦ ሙስሊም ሰልቦ ክርስቲያን ሰልቦ ፕሮቴስታንት እንዲያርጉ ሱስንም ያህል ነገር የሚያስተዋውቅ አገር የሚሆነ ሰውዬው እኮ ሲኖር ነው ፕሮቴስታንትም ኦርቶዶክስም ሙስሊምም የሚሆነው። መጀመሪያ ሰውዬው መኖር አለበት። ይህን በዚያ ምናለኝ እኔ መጀመሪያ ሰውዬው ሲድን ነው እንደ ሰው ሆኖ መቆም ሲችል ነው እኔ ሰብኬ ኦርቶዶክስ ላደረገው የምችለው፣ ሰብኬው ሙስሊም ላደረገው የምችለው፣ ፕሮቴስታንት ላደረገው የምችለው። ሰውዬውን የሚገለው አንቆ የሚገለውን ጫትን እያስተዋወቀ አሽሽን እያስተዋወቀ ይህን ነገር ለውግድ ማድረግ ካልተቻለ
በጫት መንግስት ሎክ የሚያደርገው አይመስለኝም ባይተው። ምክንያቱም ከፍተኛ ገቢ የሚያገኝበት ነው። ትንባሆ በፋብሪካ ደረጃ ያለ ነገር ነው። ጤናን ይጎዳል ተብሎ ተጽፏል። እየታወቀ ነው የሚደረገው። እንዴ በየትኛው መንቀል ስታክ ቢደረግ እንደሆነ ነው። ግን ኦፖርቹኒቲው ሰፊ ነው በጣም። እኔ እንደውም የሳይንስ ምናምን ከምትሉት ፋክተር በላይ የሶሻል ፋክተሩ ሰዎች ዝምታ እንደዛ የሚሆንበት የሚገባበት የምናያቸውን አሁን ልጆች እኔ ሲጋራ ሳጨስ ቤት ተከራይቼ ነው ከቤትም ማለት በጣም የራቀ ቦታ ምናምን በስንት ነገር አጥፍቼ በሎሚ ቤት ውስጥ የሆነ ጊዜ ከእረፍት ብሬክ ነው እንደዚህ መጣሁኝና ቤት ገባሁኝና ከዛ በኋላ ጠዋት ቁርስ ሰርተው ምናምን ነገር ያቀርባሉ። እኔ ተነስቼ ወጣሁ። ካላጨስኩኝ መገባል በጣም አዲክት ሆኛለሁ እና ከዛ በኋላ ሄድኩኝና ከዛ በፊት እንደዚህ ከአንደኛው አክስቴ ጋር ስቃለድ እንደዚህ ይዣት እንደዚህ በእጄ አንተ ማል ቤት ደግሞ ምን ታረግ ኩበት ይላል ምናምን ነገር አለች። ስለማይጠረጥሩ ማለት አይጠረጥሩም። ይህም አንዱ ነገር ነው። ቤተሰብ እንዴት አሁን ሱስ እንዲስሰው ልጁ ሱስ ውስጥ እንዴት ገባ የሚለውን በደንብ እናድርግ ወይ እሱን እንዴት ማወቅ ይችላል የሚለውን ማለት ነው። እና ሄጄ ሱቋ እንደዚህ እንትና ዲስፕሌይ ያለው ግን ዲስፕሌው ከበሩ ገባ ይላል። እንደዚህ እንደሄድክ ሱቁ ላይ አይደለም የምትመጣው ዲስፕሌይ ውስጥ ነው። በር ላይ አልፈንም ከሆነ እዚህ ጋር እንትናለች መቀመጫ እና ተደብቄ ነው ማጨሱ። መጣች አንደኛዋ እኔ ቁርስ እየጠበቁ ነው። እኔ ላጨስ ግን እሱ እስከሚመጣ ድረስ ብላ ሳሙና ልግዛ ብላ እሱ መጣች። ከዛ እያጨስ ማን አባቱ ነው የራሱ ጉድ ሳይታወቅ ነው እንግዲህ ማን አባቱ ነው እዚህ አንተ እዚህ ሲጋራ እያጨስክ ምናምን እያስጨስክ እዚህ ምናምን ነገር እና ልጁ እኔ እዛ ቤት ቤተሰብ ያውቃል እና ማን አባት ብቅ ስትል የኛው ጉድ በሳሙና እና በቃ ጨስ ባልተጀመረ ግን የነበረው ውግዘት እንዲህ ብለህ ነው እዛ ቤት የምትገባው አይተሳብራል። አሁን እኮ እናቱን ቁጭ ብላ መንገድ ጉልት እየሄደ ቁጭ ብሎ አጭሶ ምናምን ነገር አውርታው ምናምን ነገር ሊያውም እኔ እንደው ቤተሰብ አስተዳዳሪ ሆኖ ቅድም የሆነ እንትናት ነግሬያቸዋለሁ ያለ 76 ምናምን ፐርሰንት ከቤተሰብ ጋር የሚኖር ነው ሱሰኛ አብዛኛው። ይሄ ወርልድ ዋይድ ነው። እንደውም 72.5 የተጋቡ ወንዶች በጣም ይገርመኛል። 72.5 ያገባ ወንድ ወይ ጫት ይጠቀማል ወይ ሲጋራ ይጠቀማል ወይ መጠጥ ይጠቀማል። በሌላ ግን ማለት ነው። አዎ ለምሳሌ እንዴት አሁን ትዳር ሲባል የሆነ ሰው ካልሆኗል የሆነ ሬስፖንሲቢሊቲ ቴክ አድርጓል የሆነ የሚደገፍበት የሚደጋገፈው አካል አለ ብለን ነው የምናስበው። ብዙ ብለን ናቹራሊ ስናስብ መገለጫ አድርጎት ነው። ለምሳሌ የወንድነት መለኪያ አድርጎት ነው። አሁን ያንን ነገር እንደዛ አሁን ቤተሰብ ከያዘ ሬስፖንሲቢሊቲ እንደዛ ስቴዲየም ላይ አንድ ማቀው ልጅ ነበር እንደዚህ መጥቶ 2-3 ሲጋራ ጭሶ የሚሄድ ልጅ ባንክ ነው የሚሰራው። እኛ መስቀል አደባባይ ሴንት ጆሴፍ ስር ቁጭ ብለን እንቅን ነበረ ኤግዚቢሽን ማዕከላት ጋር ማለት ነው። ይመጣል ምሳ ሰዓት ላይ እንደውም ላይት ሲጋራ ዲላይት የሚባል ሲጋራ አለ። ላይት ሲጋራ ነው ብለው 3 ሲጋራ ምናምን አጭሶ ይሄዳል። ማታ 11 ተኩል ሲወጣ ይመጣል አጭሶ። ጀሞ ነው የሚሄደው በዛ ጊዜ 2010-2009 አካባቢ ማለት ነው። ጀሞ ነው የሚሄደውና አይሸትም። በቃ ከዚህ ከገባው በኋላ ግን አላጨስም። ያኔ ምንድነው አሁን ምንድነው ሴንሱ? አሁን እኔ አንዳንድ ጊዜ ቤቴ ተኝቼ ካላጨሱ ምናምን ነገር የሚለው ነገር ይመጣብኛል። እንደፈለግኩ የትም ቦታ ካላጨሱ ኤፌክቱ ሁሉም ሰው አንድ አይነት አይደለም። ሁሉም ሰው አንድ እኔ ላይ እንትን ሱሰኛ ሆኜ አባቴ ጋር ፀጉር ስሰራ ወይም ውጭ ሀገር ፀጉር ስሰራ ውጭ ወጥቼ አጭሼ እዛ ኦዲኮሌኝን አልኮሌን ምናምን አድርጌ ሆስፒታልን በልቼ ቀኑ ሙሉ ስከሸክሸው እውላለሁ። አልወጣም። ግን በስራ ማታ
ከድርጅቱ ወጥቼ ታክሲን ይዤ ወይ ታክሲ ይዤ ፒያሳ መሄድ የማያስችለኝ ከሆነ እዙ አካባቢ አንዱ ሱቅ ሄጄ የመጀመሪያውን ሲጋራ ሳጨስ የሚሰማኝ ታዞረኛል። ከዛ በኋላ ነው ወዴት መሄድ እንዳለብኝ እና እንትን ነው ክሬቪንጉን ኮንትሮል የምታደርግበት ሰርከምስታንስ ሲኖራል። በተለይ ስራ እንደ ልብ የማያስወጣ ምናምን ከሆነ በቃ ግን እሱንም እኮ በኋላ ዶሚኔት ሲያደርግ እኮ ትተዋለህ፣ ትችላለህ። አሁን ገጠር ሄጄ ነበር ያኔ ከግርልፍሬንድ ይዤ ከሀገር እወጣለሁ ብዬ ልጅ ሆኜ እና ገጠር ነው ያለነው አሰቦት ገዳም የልጅ ነው ወይ ከሰባት ወር እዛ ስኖር ከገርልፍሬንድ ማለች ግን ፍራንክ ሚል ምንም ሚለኝ ግን አይዶንት ስሞክ እና ወይ ቦረስ ካምፕስ ትቋቋሟለህ። በእርግጥ ብዙ ነገር ምን ያደርጋል ይሄ የሲጋራ ጉዳት ድረስ ይሄዳል መሰለህ። አንዳንድ ጊዜ ከሲጋራ ላለመራቅ ብዙ ኦፖርቹኒቲዎችን ታሳልፋለህ። ገብቶሃል አባባሌ? ማለት ለምሳሌ አሁን ስራ ኖሮ በረሃ መሄድ ካለብህ እሄዳለሁ ሲጋራ ጫት የሌለበት ትላለህ። ያን ያህል እኮ ነው የሚነጥቅህን እንትን መብት። እኔ በእኔ እንኳን በማውቀው ጎንደር ራሱ ያነሱት ማለት ነው የፐርሰናል ትሬት ውስጥ እቺ ፐርሰናል ትሬት ደጋገምኳን በተለይ ብዙ ነገር እዛ ውስጥ ስላለች ነው። ይሄ ያነሱት ፋክተር ራሱ ምንም ሳያስቡ ኢምፐልሲቭ መሆን፣ ኢምፐልሲቭ የሆኑ ውሳኔዎችን መወሰን፣ ልክ የሆነ ሰው ሳያስብ አክሽን ውስጥ መግባት ቀጥታ። ይሄ አንዱ ችግር ነው። በዚህ ምክንያት በጣም በሱስ ተወጥሮ መቆየት አለ። ከሱስ መውጣት የሚያቅተዋል። በዚህ ምክንያት አንዱ ጸባይ ይሄ ነው። ደግሞ ሌላው ምንድን ነው ጥሩ ቦታ ለምሳሌ ሱስ ስላለሽ ብቻ ሆነ ቴኪው ወስጄ 4 ስታር ወይ 3 ስታር ሆቴል እና ነግባር ስለ ማጨስ እንደማትችል ታውቃለህ። በራሴ ገንዘብ በፍጹም አልገባም። እኔ እዚህ ጋር የሆነ ነገር ልንገራችሁ። የእኔ ጓደኛዬ የሆነ አረቄ በጣም አዲክት እንደሆነን ማለት ነው። የሆነ ሩብ ሊትር ነበረ፣ አደገ፣ ግማሽ ሊትር ገባ። መጀመሪያ ሩብ ሊትር እንጠጣለን። ከዛ 1 ለ2 ግማሽ እንጨምር፣ የሩቧን 1 ለ2 እንጨምር። ከዛ በኋላ አንዳንድ ሁለተኛ ሩብ ግማሽ ሊትር እና በጣም አዲክትድ ነው ጓደኛዬ። እና ይሁን ሰንበት ይመጣና የሚስቱ የእህቱ ባለው ዛሬ እንደፈለኩ ልጋብዛችሁ፣ አልኮል አረቄ ምናምን እንዳትጠጡ፣ የፈለጉ እስኪ ከፈለጉ ጅማ ሆቴል ማለት ትልቅ ሆቴል ነው ምናምን ብሎ ይለናል። እሺ ምናምን በቃ ሆነት ጣዕም የለውም፣ ቢራው ጣዕም የለውም። ከሱሱም ሱሱ ማለት ቢራው ጣዕም የለውም። ከዛ ነይ ይላታል አስተናጋጅ። ከዛ ሃይላንድ አለሽ ይላታል። ይህም ሃይላንድ ባዶ ሃይላንድ ፍሬ ነው የለኝም። እሺ ውሃ አለ። ያኔ ሩብ ሊትሩ አልመጣችም፣ ግማሽ ሊትር አምጪልኝ አለ። ግማሽ ሊትር አመጣችለት። ከዛ እኔም አልጠረጠርኩም፣ ከልጁ ጋር በጣም የጦፈ ወሬ ይዘናል። አጅሬ ሽንቱን እንደሚሸና ላጥ ይልና ይወጣልና ከፊት ለፊት እንትኖች ሰፈሮች አሉ ወደ ውስጥ ማለት ነው። እዛ ይገባና አረቄውን በቁሙ 2 ልጎ ነው የመጣው አርጎ በዚህኛው ይዞት መጥቷል። ላጥ ብሎ በጣም ሲሄድ ፈጣን ነው። መጣልቅ አለ ወሬና ልክ ሲሳከር እና አይነት ባህር ያለው እንደዚህ ይላል። በቃ ሾረዲ አግዶታል ማለት ነው። ከዛ ተጫወት እንጂ ብሎታል። ወይ ከምነው ሰው ሆንክ አለው። በቃ የሆነ ቦታ የሚወስድሽ ነገር አለ። አሁን እንዳልከው ነው። ቀልብም ምንም አይኖርም። የሆነ ነገር ከሌለ አትሄድም። ግን እንደው እዚህ ደረጃ እዚህ ደረጃ ብዙ ጊዜ እዚህ ደረጃ የመግባቱ ጉዳይ በጣም የሚያሳስበው ማለት ነው። አሁን እዚህ ደረጃ የሚደረሰው ሱሱ ደቨሎፕ አድርጎ ውስጥሽ እንትን ብሎ በጣም ገፍቶ መጥቶ ነው
ብዙ ነገር የምናደርገው ማለት ነው። ግን ያቺ እንደው ብዙ ጊዜ አሁን ቅድም እንዳነሳ ነው ይህን ጥናት ምናምን የሚያነባው ብዙም ሰው የለም። እንደው አሁን ስለ ሱስ ከተሰሩ እንደው እኔ ካየኋቸው ፖድካስቶችን በል ምንም በል እነዚህ ዶክመንተሪዎችን በል ብዙዎቹ አይታዩም። አሁን ቅድም የነገርኳችሁ ግን እንደዚህ ሶሻል ሚዲያ ላይ እያጨሰ እየቃመ ቃሚ ምን አደረገ? ቃሚ ሀገር አልጎዳም። 100 ቃሚን አንድ ፖሊስ ይነደዋል። አንድ ሰካራምን ግን 100 ፖሊስ ኮንትሮል ሊያደርገው አይችልም። እዚህ አይነት ንጽጽር ውስጥ እስከ መግባት ደረጃ የማበረታታት ደረጃ እና ሰዎች በጣም ባይዘይ በአሁኑ ሰዓት በጣም ትልቅ ምክንያቱም አሁን ሰው በጣም ቢዚ ስለሆነ ሪፍሬሽ የሚያደርገው ሚዲያን በመጠቀም አይደለም። ስለዚህ ሚዲያዎች ላይ ኢንተርኔት ምንድነው ሶሻል ሚዲያ ላይ እንደዚህ አይነት ነገሮች በጣም ባየ ቁጥር ስለዚህ በእረፍት ጊዜው ያንን ለማድረግ ነው የሚገፋፋ። ያኔ አበረታዋል። ኦኬ የሆነ ሲያስብ የነበረ ካለ በርታ ጎበዝ ይለዋል። ያላሰበውንም የሆነ ነገር እንዲያስብ ጥያቄ እንዲፈጥርበት ያደርገዋል። እሱን ነው በቃ በትክክለኛው አሁን በእያንዳንዱ አሁን ድሮ ሰው እኮ ለማየት የሚቀምሰው የሆነ ቦታ ሄደ ምናምን አይነት ነገር ነበር አይደለ? አሁን ግን እኮ በቃ ስልክ ላይ ያለ ስትከፍተው ሳትወድ በግድ ነው ራሱ የሚመጣው ሳትፈልገው። ይህንም በለው ሱሱም በለው ፖርኖግራፊውም በለው ስሜት ቀስቃሽ የሆኑ ምስሎች፣ ቪዲዮዎች እሱም አንድ አዲክሽን ነው አይደለ? በራሱ ቪዲዮ ላይ ማለት ነው በጣም ትልቅ አዲክሽን። እሱ ደግሞ ሌላ ትልቅ ጥናት የሚፈልግ እሱ ደግሞ ደምን ብዙ ነገሮች ያመጣል። አሁን እሱ አሁን ካነሱ አይቀር ፖርኖግራፊ ስናነሳ ብዙ ጊዜ ይሄ በተለይ ለወንዶች ማስተርቤሽን የምንለው አለ። በጣም ከባድ የሆነ እሱ ማቆም የማይቻል ግን ያንን ካደረገ በኋላ ያ ሰው የጊልቲ ፊሊንግ ይሰማዋል፣ የኃጢአተኝነት ስሜት ይሰማዋል። ስለዚህ ያንን ደግሞ ማቆም ስለማይችል ያንን ለማደንዘዝ ሌሎች ሱሶችን ይጨማምራል። የሰብስታንስ ሱሶችን ይጨማምራል። ሌላ ይጨማምርበታል። ስለዚህ ሌላም ደግሞ አይፈልግም። ከሰዎች ጋር የተለየ ይመስላል። እሱ የተለየ ነው የሚመስለው። በቃ እሱ የሆነ ኃጢአተኛ እንደሆነ የተለየ ጊልቲ ይሰማዋል። የተለየ ክሪቸር እንደሆነ መሰማት ይጀምረዋል። እነዚህ ነገሮች ከዛ ደግሞ በኖርማል ደግሞ ሪሌሽንሽፕ ሳትስፋይ መሆን አይጀምርም። እነዚህ ነገሮች ምን ይሆናል? ሪሌሽንሽፑን ኮልድ እያደረገው ይመጣል። ስለዚህ እኔ ጋር ነው ችግሩ ያለ ሁሌ ባይዘው ግን በሆርሞንም ደረጃ እኮ ሌላውም ሰው በሌላ ሰው ያለው ግሬስ ይቀንሳል ምናምን የሚል ነገር አመቢያካለሁ። ሰዎች አሁን እንደዚህ አይነት በጣም እንትን የሚል ሰው ሰዎች ለሱ የሚያምንጭው ሆርሞን የሆነ ግሬስ እንዳይኖረው እንትን እንዳይኖረው ያደርጋል። ስትሮንግ ያደርጋል። ፕሪ የሆኑ የነዛ አክቲቪቲዎች ላይ ፕሪ ከመከሰታቸው በፊት መኖር ያለባቸው ፕሮሰሶች ሚኒማይዝ ይሆናሉ ማለት ነው፣ ይጠፋሉ። ስለዚህ ተቃራኒው ለምሳሌ ሴቷ ከሆነች ያንን ወንድ አፈልገውም ማለት ነው። ምክንያቱም ኖርማሊ የምታስበው መኖር ያለበት ነገር አይኖርም። ስለዚህ የሪሌሽንሽፓቸው ኮልድ የሚያደርገው ያኔ ኮልድ ያደርጋል፣ ወዳልተፈለገ ሪሌሽንሽፕ የሚወስደናል። ወዳልተፈለገ ሪሌሽንሽፕ ያ ደግሞ ኢምፖርታንት መሆን ይጀምራል። በቃ ሴክሹዋል ምንድነው ስንፈታ ወሲብ የምትለው ብዙ ጊዜ የምንመጣው ከእንደዚህ አይነት ፕሮብሌም ነው። አንደኛው ፋክተር እሱ ነው እምልሽ። አሁን የሱስ ነገር አንሳትስፋይ መሆን እኮ ነው። አሁን በራሱ ሜንታሊቲ የሰው ስሜት ጠብቆ ሄዶ የሆነ ነገር ማድረግ ያንን ነገር ወሲብ መፈጸም ምናምን የሚባለውን ነገር እንትኑ አይምሮ በራሱ ጊዜ በራሱ ፍላጎት መጠን ሲያጣ ብለው ለእኔ ቀላል አገላለጽ ፍላጎትን መቆጣጠር አለመቻል፣ ፍላጎት መጠን ሲያጣ ማለት ነው። ሰው ፍላጎቱ መቆጣጠር ሲገባው ፍላጎቱ ግን ሰውየውን ይቆጣጠረዋል። which means the mind is not thinking proper ማለት ነው። አእምሮ ትልቁ ፖይንቱ ምንድን ነው? በሰውነታችን በአእምሮአችን ውስጥ ያለውን ራሳችንን የማፍቀር ራሳችንን የመውደድ ሌሎችንም የመውደድ በ15 ምናምን ዓመታቸው እድሜያቸው የሚያዩ ልጆች just try it አሁን ቲኔጀር ነው አይደለ? 15 16 17 just try it ይልና ይጀምረዋል አይደለ? የዛ ኢንፍሉዌንስ ነው የሶሻል ሚዲያ ኢንፍሉዌንስ የምንለው ነው። ገብቶሻል? ትልቁ እንትን የሚያመጣበት ማለት ነው ልጁ ላይ ከሶሻል ሚዲያ ጋር ከቴሌቪዥን ጋር ከነዚህ አሁን የቪዲዮ ምናምን ያለ ስታፍ ያነሳናቸው ነገሮች ስንጠቀልላቸው በዋናነት ሪስፖንሲቢሊቲ መውሰድ ያለበት
ያንን ሰው ለምሳሌ ህፃን ልጅ ከሆነ ቤተሰብ ነው ኖርማሊ አለመስጠት አለማድረግ ወጥቶም የሚያገኘው ነገር ስለሆነ ከባድ ነው። ግን በተቻለ መጠን አብሮ ጊዜ እያሳለፉ ይሄኛው ትክክል ነው ይሄኛው ሮንግ ነው የሚለውን ነገር ለማሳየት መሞከር ብቻል በጣም ራስን ከማቅረብ ራስን ፍሬንድሊ ከማድረግ ልጅና ቤተሰብ ተቀራርቦ ማድረግ ቢችል ከዛ በተረፈ ደግሞ ቲክቶከሮች እንደዚህ የሚዲያ ሰዎች እንደዚህ አይነት ነገሮች በተቻለ ቢያንስ ኢትዮጵያ ውስጥ አሁን እኛ ኢትዮጵያ ውስጥ ቢያንስ የምንሰማቸው ግን they should try ነው እንደዚህ አይነት ነገሮችን ለማድረግ ባይሞክሩ ቀጥታ ለምሳሌ ጫት ጥሩ ነው ምናምን ስታፍ ብቻ ሳይሆን የሆነ ነገር ቁጭ ብሎ እየተጫወቱ የሆነ ነገር ሊለቁ ይችላሉ። ግን ለምሳሌ ሬስቶራንት አካባቢ ፌስቡክ ላይ ትላማታ ስገባ ስለ ጫት መጥፎነት አነበብኩኝ እና ይላል ኧረ ከዛሬ ጀምሮ ፌስቡክ የሚባል ነገር አልገባም። ስቱፒድ ፈን ነው። ምን መሰለህ አሁን እኛ እዚህ ቁጭ ብለን የምናስተምረው ትምህርት አለ። people have to be careful ወጣቶችን መጠበቅ አለባቸው። ቤተሰቦች፣ ትምህርት ቤቶች ተማሪዎቻቸውን ማስተማር መቻል አለባቸው። ወረዳዎች፣ ቀበሌዎች፣ ወረዳዎች ኦልሬዲ ይህን ሱስን በሚመለከት የሚሰሩት ስራ አለ። ከሬስቶራንት ከምናምን 20 ሜትር ወይ ከሱቅ ምናምን አለመፍቀድን የመሰለ ይህንን ዲስካሬጅ ማድረግ ሱሱን ማለት ነው። አልኮሆል የሚሸጡ ሰዎች በየጉራንጉሩ በየጥጋጥጉ በጣም ብዙ ሰው እያጠፉ ነው። እነኝህን መንግስት ሊቆጣጠራቸው ይችላል። ፈቃድ የሌላቸው ቡትሌግስ የራሳቸው ከየት እንደተጠመቀ የማይታይ በምን እንደተጠመቀ የማይታይ መጠጥ ነው ከተማ ውስጥ የሚተላለፈው። ይሄ ሁሉ ራሱ መንግስት በህግና በስርዓት ሊያስተዳድራቸው የሚገባ እንትኖች ናቸው እና ምን ልል ፈልጌ ነው it's not like there is no way ችግሩን ለመቅረፍ መላና ብልሃት ጠፍቶ አይደለም። ግን አንድ እውነተኛ ነገር እነግርሃለሁ፣ ይህን ነገር ቶታሊ ከምድር ገጽ አታጠፋው። ምክንያቱም የሰው ልጅ ከምግብ ቀጥሎ መጠጥን ቀምሷል። ከዛ በኋላ ከኛ ዘመን በፊት ከጥንት ጀምሮ ይህን ቶባኮ እየሰበሰቡ በጋያ ምናምን እያሉ ሲያቀልጡት ነበር። የዛሬ 200፣ 300፣ 400 ዓመት ሴተኛ አዳሪነት የተጀመረው ገና የሰው ልጅ ተፈጠረ ከተባለበት ጊዜ ጀምሮ ነው። ልታጠፋው አትችልም። ቁጥሩ ግን በጣም አስደንጋጭ ነው። ይሄ በጣም ስር ሰዶ ብዙ ወጣቶችን መማረኩ ከልክ በላይ መሆኑ እንደ ሀገር ብዙ ልጆች ደግሞ በየሰፈሩ በየመንደሩ ከአልኮሆል በተለይ ከዚህ ከአረቄና ከድራግ ጋር በተያያዘ የብዙ ሰዎች ህይወት ያላግባብ እኔ በማውቀው በሰፈሬ በጉርድ ሾላ የላስ 2 years 2 ዓመትም አይሞላውም 5 ነው 6 በጣም ክሎዝ ለሆኑ ሰዎች ከኔ ጋር ሞተዋል። በዚህ ከመጠጥ ጋር እነ ሳሚ ቶላ፣ እነ ወዝጋር ወንድም አበበ፣ እነ ጆኒ በአንድ ጊዜ ነው መደዳውን በቃ የሚሞቱት። እነኝህ ልጆች ሄቪ ጠጪዎች ናቸው። ከጠዋት ጀምሮ እስከ ማታ የሚጠጡ ናቸው። መጠጡ አፒታይታቸውን ዘግቶታል። አይበሉ ሲበሉ ትንሽ 2 የጎረሱ እንደሆን ላበላብ ነው የሚያደርጋቸው። ሰውነታቸው ሼክ ያደርጋል። መጠጡ የሚጎዳው መጠጡ በጣም ተወዳጅ ሆኖ ለሰውነታቸው እህል ደግሞ ህመም ሆኖባቸው የተቃራኒ ማለት ነው። እንደዚህ አይነት መንገድ የሚሞታሉና አሁን ሆፕ እንትን ቲንኪንግ በአንድ ሰፈር ውስጥ እነኝህ እንግዲህ በአንድ ዓመት ጊዜ ውስጥ 5-6 ሰው ከሞተ እዚህ ጉርድ ሾላ እኔ በማውቀው በ3 ኪሎ ሜትር ራዲየስ ውስጥ በሀገር ደረጃ ስንት ሰው ይሞታል? እኛ የምናወራው አሁን እዚህ ቅርብ አፍንጫችን ስራ ግን አሁን ምንድን ነው ማደረግ የሚችለው ነው? አሁን እኛ አብዛኛውን ጊዜ ምንድን ነው የሚሆነው? ሰዎች እንዳይገቡ ማስተማር ነው። በምን አይነት መንገድ አሁን ብዙ ሰው ጭራሽ እንደውም ነገር ልክ ስለ ሱስ ሲባል ስልኩ እጁ ላይ ያለ ሰው ስክሮል አድርጎ በጣም ትልልቅ ፕሮግራሞች የተሰሩ 2000 ምናምን ቪው ነው የሚኖራቸው። ብዙ ጊዜ ንቅናቄ የለም። እንደዚህ አይነት ዲስካሬጂንግ ሀሳብ ጥሩ አይደለም። በመጀመሪያ ደረጃ አንድ ነገር ተፈርቶ ህልም ተፈርቶ ሳይተኛ አይታደርም። እንዴት አድርገን ነው መድረስ ያለብን? በጣም ስማርት መሆን መቻል አለብን። ይህንን ወጣቶች የሚናገሩትን ቋንቋ የመናገር ክህሎት ሊኖረን ይገባል።
በጣም ኢንትረስቲንግ የሆነ አቀራረብ ሊኖረን ይገባል። ኢፍ ዊ ሃቭ ቱ ስፒክ ዴር ላንጉጅ በራሳቸው ቋንቋ ማውራት ካለብን በራሳቸው ቋንቋ ልናወራ ይገባል። ለምሳሌ አንተ ሱሰኛ ስማ ማላቀ መሰለኝ ይህን ያረቅ ቤት ቁጭ ብለህ ምናምን ብሎ እኮ ያያል ይስቃል እኮ እዛ ጋር እየጠጣ ገብተዋል። ግን ዊ ሃቭ ቱ ሴንድ ቲቺንግ ኮንቲኒየስሊ ያለ ተስፋ መቁረጥ መቀጥቀጥ አለብን። ህብረተሰቡ አእምሮውን ገብተዋል ላይ እንዲባል እንዲነቃ አንድ ቦታ ላይ የደከመው ብዙ ሰው አለ። ብዙ ከዛ ውስጥ መውጣት የሚፈልግ ሰው አለ። እንዳትረሳ ሁሉም ሰው በአንድ ጊዜ ጭልጥ ብሎ ይሄዳል አይደለም። በዛ ውስጥ ሆኖ ብዙ ተስፋና ድሎች የሚጠብቅ አጋጣሚዎች ቢያገኝ ከእንዲህ ውስጥ የሚገላግለው ቢያገኝ የሚፈልግ ብዙ ሰው አለ እና እነኛ ሁሉ ነው የምናውቃቸው። መግቢያው ላይ አሁን እንደው የሚገባበት ሚንሱ ላይ እንዴት ተደርጎ ቢሰራ ከዚህ ሊገቡ ለሚንደረደሩበት ለማያውቁት ማለት ነው። ሁለተኛ ገብተውበት ራሱ እንዴት ነው የገባሁት ብሎ አስበው መውጫ መንገድ እንዲፈልጉ ተሸውዶ የገባው ያለውና ለዛ ነው የተለየ ሀሳብ እንደው እስካሁን ድረስ ብዙ ዙሪያ ከገባንበት የተለየ ሀሳብ አስተያየት ነገር ካላችሁ ማለት ነው። አሹሽ ምንድን ነው? ከየትስ መጣ? ይህን ህይወት እንዲያሳጣ ምትል አንድ ግጥማችን እና ሊትራሊ ሹሽ እኛ ስትሆኚ ህይወትሽን ሊትራሊ ታጭዋለሽ እና የሱስ ትልቋ ነገር ምንድነው? ራስን መሆን የማይቻልበት እና በሱስ ቁጥጥር ስር ሆኖ ራስን ማጣት፣ ራስን በውድቀት መጋበዝ እና በጣም አስከፊ የሆነ የአካል የአእምሮም ህመም ያጋልጣልና ሱስ አስቸጋሪነቱ ምንም የሚያጠያይቅ ነገር አይደለም። ዓለም ብሎ የበቃው ነገር ነው። ቁም ነገሩ ግን ይህንን ሱስ አንዴ ከገባንበት ወይም ሆነ እንዴት ነው ወደ ሱስ ውስጥ ለመግባት ከመግባት ራሳችንን መቆጠር የሚገባና ራሳችንን ኮንትሮል ማድረግ ያለብን ሰዎች መሆናችን አለመርሳት። ከዛ በኋላ ሱስ የሚባለው የሚመጣውን አደጋ ከሩቅ አይቶ ያንን አደጋ ከመቀላቀል ይልቅ ያንን አደጋ እንዳለ አውቆ ጥንቃቄ መኖርን እንመክራለን። አንድ ሁለተኛ ደግሞ ሱስ ውስጥ ያሉ ሰዎች they have to give themselves a break የሆነ ቦታ ላይ እረፍት ሊሰጡ ይገባቸዋል። ምክንያቱም በየቀኑ በየዕለቱ በማይረቡ ህይወትን ሊጎዱ በሚችሉ ሰብስታንሶች ራሳቸውን ከመጉዳት በቃ የሚሉበት ጊዜ ሊኖር ይገባል ብለን እንመክራለን። በሶስተኛ ደረጃ በጣም አደገኛ ችግር ውስጥ ያሉ ሰዎች ደግሞ እርዳታ ወዳለበት ቦታ ብቅ እያሉ እርዳታ በማግኘት ራሳቸውን ከችግርና ከባሰ ስቃይ መታደግ ይችላሉ። ለምሳሌ ኒማ ኢትዮጵያ በዚህ አጋጣሚ ብዙ የተለያዩ ማገገሚያ ቦታዎች አሉ። የዘመናዊ ማገገሚያ ከዚህ መሀል የኛ ድርጅት ኒማ በዚህ ስራ ላይ በጣም ትልቅ ተሳትፎ ያደርጋል። ብዙ በጎዳና ውስጥ ያሉ ልጆች እንዲረዱ ከዛ ህይወታቸውን ቀይረው የተሻሉ ሰዎች ሆነው እንዲገኙ አስችሏል። በስራው ላይ የተሻለ ተሞክሮ አለው። ይህን ተሞክሮ መጠቀም የሚፈልጉ ማንም የሀገሪቱ ዜጎች ወደ ድርጅቱ በመምጣት እርዳታ ያገኙ የሚችሉበትን ሁኔታ ማመቻቸት ይችላሉ። ከዚህም አልፎ በአእምሮ ችግር በዚህ ከሱስ ጋር በተያያዘ የተጠቁ ሰዎች ካሉ ወደኛ ድርጅት መጥተው እርዳታ ያገኙ የሚችሉበትን እንትን ቢያፈላልጉ እንመክራለን ያስባሉ። እንግዲህ የሆነ በኩል ይሄን እንላለሁ። ከዛ በኋላ አንቺ ደግሞ ከሙያሽ አንጻር የድርጅቱ ሰራተኛ እንደመሆንሽ አስተያየት ትችበት ሲሳይ ነው። የድርጅቱ አንጋፋ ሰራተኛ እንደመሆንና ከሱስ አገግሞ ከመጡ መሀል እኔም አንተም አንደኛው ነን። ስለዚህ የእኛን ለውጥ አይተው ሌሎች ደግሞ ለመለወጥ የሚፈልጉ ሰዎች ድርጅቱን ጆይን እንዲያደርጉ ጥሪ ያቀርባሉ። እንግዲህ በጣም ጋሽ አራጌ ትልቅ ፖይንት ነው ያነሱት። ብዙ በጣም የሚገርም ነው እና እኔም የተለየ ብዙ የምጨምረው ነገር የለም። ነገር ግን አሁን እንዳሉት ጋሽ አራጌ ወደ ሱስ እንዴት ነው የገባ ነው የሚለውን ነገር ቆም ብለን እንድናየው ነው ለተመልካቾቹም ለአድማጮቹም ነግራቸው ለወደፊቱም ለሚገቡት ሰዎች አሁንም ገብተውበት ላሉ እንዴት ነው የገባሁት እንዴት ነው ልገባ የምችለው የሚለውን ቅድም ያነሳቸው ብዙ ፖይንቶች አሉና
ስለዚህ በዋናነት ለምሳሌ ለመዝናናት፣ ደስተኛ ለመሆን፣ ራስን ለማረጋጋት፣ ከጭንቀት ለመራቅ ሊሆን ይችላል። በዚህ ሁለት ታይም ለምሳሌ ከጓደኞቻችን አብረን አራዳ ለመሆን የጀመርነው ሊሆን ይችላል። በቤተሰብ ግፊት የጀመርነው ሊሆን ይችላል። እዚህ ቆም ብለን አስበን እነዚህን ነገሮች እንዴት እናጥፋው የሚለውን ነገር መስራት ብንችል ወደፊትም እነዚህ አይነት ኢፌክቶች ስላሉ ወደ መግባት ያልገቡም ኦልሬዲ እነዚህ አይነት ፋክተሮች ስላሉ ለመጠንቀቅ ራሳቸውን እንዲቆጥቡ የተለያዩ ይሄ የራስ ጸባይን ደግሞ ይሄ ራስን የመተማመን የሶር ነው ብሎ የመጠየቅ እነዛ ነገሮች ዲቨሎፕ ማድረግ ቢቻል ምንም ይቻላል። በተለይ አሁን ላይ ኢትዮጵያ በጣም ስትረስ እያደረገች ነው። በኢኮኖሚካሊ ብዙ ነገሮች የሚያጫንቅ ነገር አላት። ስለዚህ ይሄን ነገር እንዴት አድርጌ ነው በሌላው ወይ ኮፒ አድርጌ የማልፈው የሚለውን ነገር መለማመድ ቢቻል በዛ በኩል የሚዲያ አካላት ደግሞ ቅድም ካነሳነው አንጻር ይሄ ነገር ላይ ቢያስቡበት፣ ቤተሰብም አስተዳደጉ ላይ ግዴታ ለምሳሌ ሞባይል አጠቀም ምናምን ሱስ ላይ ምናምን ሳይሆን ይሄ ልጅ ለምንድን ነው ወደ ሱስ የገባው? ብቸኝነት ተሰምቶት ነው ወይ? የጎደለው ነገር አለው? የሚያዳምጠው ሰው አጥቶ ነው ወይ የሚለውን ነገር ቆም ብሎ አስቦ ልጁን ማዳመጥ ቢችል፣ ልጅም ደግሞ የሆነ የሚያዳምጠው አካል እንዳለ አውቆ መግለጽ ቢችል፣ ሀሳቡን ማካፈል ቢችል፣ እነዚህ ነገሮች ማድረግ ቢቻል አንደኛ የገባው ሰው መውጣት ይችላል። ሊገባ ያሰበውም እና ደግሞ ያልገባውም በእነዚህ መንገዶች ስለሆኑ እነዚህን ሆልድ ማድረግ ይችላል ብዬ አስባለሁ። እና በዋናነት በአሁኑ ሰዓት በጣም ከበሽታ ከምንላቸው ሱስ ላይ በጣም ብናተኩር ጥሩ ይመስለኛል። ህመሙን መቆጣጠር ይቻላል። ሱሱን መቆጣጠር ይቻላል። ብዙ የአእምሮ ህመሞችን መቆጣጠር ይቻላል ብዬ አስባለሁ። ከአንቺ ባላቅም ብዙ ጊዜ ከአእምሮ ጋር የያዛቸው እውነታ በእኔ ተሞክሮች ስለማውቀው እኔ ከባይፖላር ዲስኦርደር ህመሜ ያገገምኩት ከሱሱ ጋር ስገላገል ነውና ራሴን መፈለግ፣ ስለ ራሴን መስማት፣ ማዳመጥ ውስጤን ከዛ በኋላ ላይ ለመዳን ያለኝን ፍላጎት በተግባር በመግለጽ ራሴን መልሼ ማግኘት ችያለሁ። ህመሙንም ተቋቁሜዋለሁ። አብሬ መኖር እችላለሁ ብዬ አስባለሁ። ግን ላይካሼ ሱሱን ቶታሊ እርግፍ አድርጌ መተው መቻል ነበረብኝ። ምክንያቱም ብዙ ጊዜ ትሪገር የሚያደርገው ምክንያቱም እንደሚልበት ማለት ነው። ስለዚህ ይህ ብዙ አእምሮ ህመም ያለባቸው ልጆች ከዚህ ሱስ ጋር የተያያዘ ችግር ነው እና እዛ ላይ ሱሱ ይህንን የአእምሮ ችግራቸውን መቅረፊያ አድርገው የሚገምቱ ሰዎች ካሉ በጣም ስህተት ነው። ምክንያቱም የአእምሮ በሽታን ያባብሳል። ሱስ ማጨስ፣ መጠጣት፣ ጋንጃ ምናምን የባሰ ለሌላ ባሰ በሽታ ህመም ያቀብላል እና እዛ ላይ ጥንቃቄ ማድረግና ለመቀነስ መሞከር ቢችሉ ጥሩ ነው ብዬ እመክራለሁ። ኦኬ፣ እሺ እንግዲህ ውይይታችን በሞላ ጎደል ጥሩ ይመስለኛል። ዛሬ እንግዳችን የነበረችው የስነ አእምሮ ባለሙያ እግዚአብሔርን ከልብ እናመሰግንሻለን። ውድ ጊዜሽን ሰውተሽ ስለመጣሽልን በጣም እናመሰግናለን። ብዙም ትምህርት አግኝተንበታል። እንግዲህ ቀጣይ ፕሮግራም የተሻለ በሌላ ጊዜ እንደምንገናኝ ተስፋ እናደርጋለን። እናመሰግናለን። ሌላው ነገር ብዙ ባይኖሩም በጣም ደስ የሚል ፕሮግራም እናሳለፍን ይሰማኛል። በሚቀጥሉት ለዚህ ተገኝተሽ ሙያዊ ምክርና አስተያየት ሀሳብሽን ብትሰጪን ደስ ይለናል። ዛሬ ስለመጣሽ በድጋሚ የኒውማ ሚዲያ ተከታታዮቻችን ሱስ ሰው ልጅ ወጣቱ የሚሆን ማንኛውም የህብረተሰብ ክፍል ወደ ሱስ እንዴት እንደሚገባ በትንሹ የተረዳን ይመስለኛል። ያላችሁን ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልን። ከዚህ በኋላ በምንሰራቸው ተከታታይ ፕሮግራሞቻችን ላይ እንድንሰራቸው መንፈልግ እንዲነሱ የምትፈልጉት ኢሹ ካለ ሀሳብ ስጡን። የኒውማ ሚዲያን ዩቲዩብ ቻናል ሰብስክራይብ አድርጉልን። ለብዙዎች ተደራሽ እንዲሆን ብዙዎች እንዲድኑ ከዚህ እስካሁን ድረስ እናወራቸው ያነሳናቸው ብዙ ዳታዎች ነበሩ። በጣም አስፈሪ ኮንዲሽን ላይ ያለ ነው በሱስ ደረጃ ላይ እና ለብዙዎች ተደራሽ እንዲሆን ሰብስክራይብ እያደረጋችሁ ለሰው ሼር እያደረጋችሁ ያላችሁን ተባበሩን።
ለሰው እንድደርስ አድርጉን። ሌላው ተጨማሪ የማገገሚያ ማዕከላችን አራጋውም ጋሻራጋው ነው የምንለው እኛ ባይዘው ጋሻራጋውም እንደገለጸው በዚህ ችግር ውስጥ ያላችሁ ሰዎች መታችሁ ትሪት እንድትደረጉ የተሻለ ሕክምና እንደምታገኙ ብዙ ነገር እንደምታገኙ ልነግራችሁ እንወዳለን። ቀጣይ ፕሮግራም ላይ እስከምንገናኝ ድረስ ሰላም